እሺ ሰላም እንዴት ናችሁ? ዛሬ የዩኒት 2 ግሬድ 10 ማቴማቲክስ ፖሊኖሚያል ፈንክሽን ሪቪው ኤክሰርሳይዝ ነው የምንመለከተው። ይህንን ኤክሰርሳይዝ ከመጀመሪያው ጀምሮ እንድትከታተሉት ለማሳሰብ እወዳለሁ። ምክንያቱም እንደ አጠቃላይ ቻፕተሩ ላይ ያሉትን ኮንሴፕቶች እነዚህን ጥያቄዎች በመስራት ቶሎ ሪካፕ ማድረግ እንድትችሉ ስለሚያስችላችሁ ማለት ነው። ስለዚህ ከመጀመሪያው ጀምሮ ወረቀትና እስክሪብቶ እየያዛችሁ አብራችሁ የተከተላችሁኝ እንድትሰሩ ለማለት ነው። ስለዚህ አብረን እንቆይ። የመጀመሪያው ጥያቄ ምንድን ነው የሚለው አይደንቲፋይ ዌዘር ዘ ፎሎዊንግ ፈንክሽንስ አር ፖሊኖሚያል ኦር ኖት። አሁን ቀጣይ የማሳያችሁ ፈንክሽኖች ይኖራሉ ማለት ነው እዛው መጽሐፋችን ላይ ያሉት። እነዛን ፈንክሽኖች እናይና ፖሊኖሚያል ከሆኑ ፖሊኖሚያል ናቸው እንላለን። ፖሊኖሚያል ካልሆኑ ደግሞ ፖሊኖሚያል አይደሉም። ፖሊኖሚያል ለሆኑት ዲግሪያቸውን እናወጣላቸዋለን፣ ሊዲንግ ኮኤፊሽንታቸው እንዲሁም ደግሞ ኮንስታንት ተርሙ መለየት ይጠበቅብናል ማለት ነው። የመጀመሪያው ጥያቄ ይህን ነው እንድንሰራ የሚፈልገው ማለት ነው። የመጀመሪያው ፈንክሽን ይሄን የተሰጠን። ለዚህ ይህ ፈንክሽን መጀመሪያ ፖሊኖሚያል ነው ወይስ አይደለም? መጀመሪያ ይህንን መለየት ይጠበቅብናል። ይህንን የምንለየው ደግሞ ምንድን ነው? ፖሊኖሚያል ፈንክሽኖች የምንላቸው ሁልጊዜ ልናስተውለው የሚገባው ነገር ሁልጊዜ ኤክስፖነንታቸው ምንድን ነው? ኤክስፖነንታቸው ፖዘቲቭ የሆነ ኢንቲጀር ነው ማለት ነው። ፖዘቲቭ ኢንቲጀር ነው። ፖዘቲቭ ኢንቲጀር ነው ማለትም ኔጌቲቭ ኤክስፖነንት ካለ ለምሳሌ ኤክስ ዘ ፓወር ኦፍ -1 የሚል ካለ ይሄ ፖሊኖሚያል አይደለም። ኔጌቲቭ ኤክስፖነንት አይፈቀድም። ከእንደገና አሁንም ኤክስ ዘ ፓወር ኦፍ 1/2 ከሆነም አይፈቀድም። ምክንያቱም ፖሊኖሚያል ፈንክሽን ላይ ፍራክሽን የሆነ ኤክስፖነንት አይፈቀድም። ሌላም ደግሞ ኤክስ ዘ ፓወር ኦፍ አንደር ዘ ሩት 2 ቢሰጠን ራሽናል የሆኑ ነምበሮችም ኤክስፖነንቱ ነው ከመጡ ፖሊኖሚያል አይደለም ማለት ነው። ስለዚህ ከዚህ ውጭ ከሆነ ፈንክሽን ፖሊኖሚያል ፈንክሽን ነው። እነዚህ ኬዞች ሲኖሩ ብቻ ግን ፖሊኖሚያል አይደለም እንላለን ማለት ነው። ስለዚህ እስኪ እንመልከተው። ሁሉም ፓወሮች ብንመለከታቸው እንዳለ ኖርማል ናቸው አይደል? እዚህ ጋር በውስጥ ታዋቂነት እንዳለ፣ እዚህ ጋር 3 2 ሁሉም እንዳለ ብንመለከት እዚህ ጋር በውስጥ ታዋቂነት እንዳለ ምንድን ናቸው? ኖርማል ናቸው ማለት ነው። እዚህ ውስጥ አይካተቱም። ስለዚህ ፖሊኖሚያል ነው ለማለት እንችላለን ማለት ነው። ስለዚህ ፖሊኖሚያል ከሆነ ደግሞ ምንድነው ፖሊኖሚያል ነው ወይ ለሚለው አዎ የስ እንላለን። ፖሊኖሚያል ከሆነ ደግሞ ምኑን ማውጡ ተብለናል? ዲግሪውን ተናገሩ ተብለናል። ዲግሪ የምንለው ደግሞ ሁልጊዜ ምንድነው ማለት ነው? ሃይስት የሆነ ፓወር ያለው ማለት ነው። ከዛ ከተሰጠን ፈንክሽን ውስጥ ትልቅዬ የሆነ ዲግሪ ወይም ደግሞ ኤክስፖነንት ፓወር ያለው ዲግሪ ብለን እንወስዷለን ማለት ነው ለፈንክሽኑ። ስለዚህ የዚህኛው ፓወር 2 ነው። እዚህ ጋር 3 አለን። እዚህ ጋር በውስጥ ታዋቂነት ከኤክስ ላይ 1 አለች። እዚህ ጋር 3 አለችን። እዚህ ጋር 2 አለን። እዚህ ጋር 1 አለን። እዚህ ጋር የለንም። ስለዚህ ከነዚህ ሁሉ ትልቅዬ ፓወር የትኛው ነው ማለት ነው? 3 ነው ማለት ነው። ስለዚህ ዲግሪያችንን 3 ብለን እናስቀምጣለን። ቀጥሎ ደግሞ ሊዲንግ ኮኤፊሽንት ፈልጉ ተብለናል። ሊዲንግ ኮኤፊሽንት ማለት ደግሞ ልክ አሁን ያደረግነው ነው። ትልቅዬ ዲግሪ ካለው ቫሪያብል አጠገብ ያለ ኮፊሸንት ማለት ነው። ኮፊሸንት ስለዚህ ትልቅዬ ዲግሪ ያለው ማነው ተብሏል? ባለ 3 ነው። ስለዚህ አሁን እዚህ ጋር ባለ 3 አለን፣ እዚህ ጋር ባለ 3 አለን። ስለዚህ መጀመሪያ ማድረግ ይጠበቅብናል ማለት ነው። ይሄ ፈንክሽን ሲምፕሊፋይድ ሆኖ አልተቀመጠም ማለት ነው። ይህንን ማቃለል ይጠበቅብናል ማለት ነው። ስለዚህ ይህንን ለማድረግ ደግሞ ሲምፕሊፋይ ማድረግ ይኖርብናል። ይህንን በጋራ እንመልሰዋለን ማለት ነው መጀመሪያ። ስለዚህ እንጀምር። ትልቅዬ ዲግሪ ያለው መጀመሪያ እዚህ ጋር ማን አለ? -2/3 አለን። ስለዚህ መጀመሪያ -2/3 ኤክስ ኪዩብድን እና -4 ኤክስ ኪዩብድ ላይክ ተርሞች ስለሆኑ እነዚህን መጀመሪያ ኮምባይን እናደርጋቸዋለን ማለት ነው። ስለዚህ ኤክስ ኪዩብዱን ለጊዜው እንተውና እዚህ ጋር እናስቀምጠውና ኖርማል ቁጥሮችን ብቻ እንደምራቸው። ስለዚህ -2/3 ሲቀነስ 4 ማለት ነው። ለዚህ በውስጥ ታዋቂነት እዚች ጋር 1 አለች። ኪሬስ ክሮስ አድርገን እነዚህን ለመጭመቅ እንሞክራለን ማለት ነው። አንድ ላይ ቀናንሰን -2 በ1 ሲባዛ ስንት ይመጣል? -2 ይመጣል። ከዛ ደግሞ 3ን በ4 ስናባዛው -12። ከዛ 3 ደግሞ ድጋሚ በ1 ስትባዛ 3 ይመጣል ማለት ነው። እሺ -2 ሲቀነስ 2 ስንት ይመጣል? -14 ማለት ነው። ስለዚህ -14 ከዛ ከስር ማን አለች? 3 እዚህ ጋር ቆይንታዋት ያልኳትን ደግሞ ኮፊሽንት ኤክስ አለች አይደል? ኤክስ ኪዩብድ ማለት ነው። ስለዚህ ሲጨመቅ ይሄኛውና ይሄኛው ስንት መጣ? -14 ሶስተኛ ኤክስ ኪዩብድ መጣ ማለት ነው። ከዛ አሁን ደግሞ ከዲግሪ 3 አይደለ? ቀጥሎ ደግሞ ባለ ሁለቱ ነው የሚከተለው። ባለ ሁለት ደግሞ እዚህ ጋር አንዳለን፣ እዚህ ጋር አንዳለን። ሁለቱን ስንደማምራቸው እዚህ ጋር 5x ስኩዌር፣ እዚህ ጋር 9x ስኩዌር በአንድ ላይ 14
ኤክስ ስኩዌር ይመጣል ማለት ነው። ከዛ ቀጥሎ ደግሞ ምንድን ነው የምናደርገው ማለት ነው? ቀጣዩን ዲግሪ ነው የምንጠቀመው ማለት ነው። እዚህ ጋር ባለ አንድ ፓወር ኤክስ አለን። እዚህ ጋር አንድ ኤክስ አለን። አሁን ደግሞ ኔጌቲቭ አንድ ሶስተኛን እና ኔጌቲቭ ሁለትን አንድ ላይ ኮምባይን እናደርጋቸዋለን። በውስጥ ታዋቂነት አንድ አለ። ኪሪስ ክሮስ እናደርጋለን። ኔጌቲቭ አንድ ሲቀነስ 6 ሆል ኦቨር 3 ማለት ነው። እችን በዚህ ስናባዛ ኔጌቲቭ አንድ መጣ። 3ን በሁለት ደግሞ ስናባዛ ኔጌቲቭ 6 መጣ። ከዛ ኔጌቲቭ አንድ ሲቀነስ 6 ደግሞ ድጋሚ ስንት ይመጣል? ኔጌቲቭ 7። ኔጌቲቭ 7 ስንተኛ? ሶስተኛ ማለት ነው። ስለዚህ እዚህ ጋር ኔጌቲቭ 7 ስንተኛ? ሶስተኛ ምን ኤክስ ማለት ነው። አሁን ፓወራችን በአንድ እየቀነሰ ዲሴንዲንግ ወንደር ከትልቅ ወደ ትንሽ ነው እየሄደ ያለው ማለት ነው። ከዛ ፕላስ እናደርጋለን። አሁን ይህን ተጠቅመነዋል፣ ይህን ተጠቅመናል፣ ይህንን ተጠቀምን፣ ይህንን ተጠቀምን፣ ይህንን ተጠቀምን፣ ይህን ተጠቀምን። ማን ቀረን? ኮንስታንት ቀረን። ማን? 3 ማለት ነው። ስለዚህ አሁን ይሄ ፖሊኖሚያል ፈንክሽን ተስተካክሎ ሲቀመጥ እንደዚህ ነው የሚቀመጠው። ስለዚህ ዲግሪ 3 ሆነ። ሊዲንግ ኮፊሸንቱ እዚህ ጋር ያለውን ተውት። ስጽፍ ሳላስተካክል ጽፌው ቀርቼ ነው። ስለዚህ ሊዲንግ ኮፊሸንታችን ስንት መጣ ማለት ነው? ትልቅ ዲግሪ ያለው ኮፊሸንት ማነው? ኔጌቲቭ 14። ኔጌቲቭ 14 ሶስተኛ መጣ። ከዛ ኮንስታንት ተርማችን ደግሞ ስንት ሆነ ማለት ነው? 3 ነው ማለት ነው። ስለዚህ የኤን ጥያቄ በዚህ መልኩ ነው ማለት ነው የምንሰራው። ቀጥሎ የተሰጠን ጥያቄ ደግሞ ምንድን ነው የሚለው? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ የተሰጠን ይሄ ፈንክሽን ፖሊኖሚያል ነው ወይንስ አይደለም? ይህንን መለየት ይጠበቅብናል ማለት ነው። ስለዚህ የዚህኛው ጥያቄ ደግሞ ቱ አደረገና ዋን ኦቨር ኤክስ ማለት ተስተካክሎ ሲቀመጥ እንዴት ነው? ኤክስ ዘ ፓወር ኦፍ ኔጌቲቭ ዋን ነው። ምክንያቱም ለምን ዋን ኦቨር ኤክስ አይደል የተሰጠ እዚህ በቅንፍ ውስጥ ያለው ኤክስ ከየት ነው ያለችው? ከታች ነው ያለችው። ወደ ላይ ሲወስዳት እና ነው የምትመጣው ኔጌቲቭ ፓወር ነው ብላ ነው የምትመለሰው ማለት ነው። ሲደመር 3 ኢንቱ ኤክስ ዘ ፓወር ኦፍ ማይነስ ዋን ማለት ነው። አሁን ተመልከቱት እዚህ ጋር ኔጌቲቭ ፓወር፣ እዚህ ጋር ኔጌቲቭ ፓወር። ቅድም ካስታወሳችሁ ደግሞ በፖሊኖሚያል ፈንክሽን ጊዜ ኔጌቲቭ ፓወር ኢራሽናል ኤክስፖነንት ፍራክሽን የሆነ ኤክስፖነንት አይፈቀድም ተባብለናል። ስለዚህ በዚህ መሰረት የቢ ጥያቄ ፖሊኖሚያል ፈንክሽን አይደለም ማለት ነው። ፖሊኖሚያል አይደለም ብለን እናልፋለን ማለት ነው። አይ ቲንክ እዚህ ድረስ ግልጽ ነው ብዬ አስባለሁኝ። ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ፣ ደግመን እናየዋለን ማለት ነው። ቀጣዩ ጥያቄ ደግሞ የሲ ጥያቄ ተመሳሳይ ነው። ልክ እንደዚህ ሶልቭ ማድረግ ይጠበቅብናል። ስለዚህ አሁንም ቀጥታ ወደ መልሳችን ከመሄዳችን በፊት መጀመሪያ ፖሊኖሚያል ነው አይደለም የሚለውን ከላይ ማየት ይጠበቅብናል። ስለዚህ አሁን ተመልከቱት፣ ፓወሩ ጤነኛ ነው አይደለም? 2 እና 3 ነው የተሰጠን። እስካሁን ልክ ነው። ምንም ኔጌቲቭ የሆነ ወይም ደግሞ ፍራክሽን የሆነ ነገር የለንም። ስለዚህ ፖሊኖሚያል ነው ለማለት እንችላለን። ነገር ግን ዲግሪውን ለማውጣት ሊዲንግ ኮፊሸንቱን ለማውጣት ኮንስታንት ተርሙን ለማውጣት ፈንክሽናችን ወይም ደግሞ ፖሊኖሚያል ፈንክሽናችንን አስተካክለን ማስቀመጥ ይጠበቅብናል። ዛት ሚንስ ፓወሮቹን በሙሉ ኮምባይን አድርገን የትኛው ትልቅ እንደሆነ መለየት ይጠበቅብናል ማለት ነው። ስለዚ ያንን ለማድረግ ምን እናደርጋለን? 3 እናደርግና ኤክስ አለች አይደለ? እዚች ጋ ያለችዋ 2 በ3 ስትባዛ 3 ኤክስ ዘ ፓወር ኦፍ 6 ይመጣል ማለት ነው። ከዛ ኔጌቲቭ ከዛ ምን አለች? 4 አለች። እዚች ጋ ያለችዋ 2 ደግሞ በዚች 2 ስትባዛ ፎር ትሆናለች ማለት ነው። ከዛ ፕላስ እንልና 2 ኢንቱ ኤክስ ፕላስ 1 ስኩዌር ዳት ሚንስ ኤክስ ፕላስ 1ን በኤክስ ፕላስ 1 እናባዛለን ማለት ነው። ስለዚህ ይችኛዋን መጀመሪያ መስራት ይጠበቅብናል። ስለዚህ ኤክስ እዚችንም ኤክስ ይችንም አንድ ስታባዛ ኤክስ ስኩዌር ሲደመር 1 ይመጣል። ከዛ ደግሞ እቺ አንድ ደግሞ እቺን ኤክስ እና እቺን አንድን ታባዛለች። ከዛ ይኛው ደግሞ ሲደመር ኤክስ አንድ ሲባዛ በኤክስ ኤክስ ከዛ ደግሞ አንድ ሲባዛ በአንድ ሲደመር 1 መጣ ማለት ነው። አሁን ተመልከቱ ኤክስ ስኩዌር አንድ እና አንድ ኮምባይን እናደርጋቸዋለን ፕላስ ኤክስ ቻን እዚህ ትቀራለች ፕላስ 2 ይሆናል ማለት ነው። ስለዚህ 2 ኢንቱ ብለን 2 ኤክስ ስኩዌር ፕላስ ኤክስ ፕላስ 2 ከዛ ከውጭ ማን አለች? 5 አለች ማለት ነው። 5 አለች። ስለዚህ አሁንም እያቃለለን እንሄዳለን ማለት ነው። ችኛዋ ኮምፕሊኬት እንዳያደርግብን ይህንን ላጥፋውና እሺ እናስተካክለን ስናስቀምጠው 3x ዘ ፓወር ኦፍ 6 ማይነስ 4x ዘ ፓወር ኦፍ 4 ፕላስ 2x ስኩዌርን ስታባዛ 2x ስኩዌር ፕላስ አሁንም 2xን ስታባዛ 2x
ፕላስ ቱን ስታባዛ ስንት ይመጣል? 4 ፕላስ 5 ይመጣል ማለት ነው። ስለዚህ 3x the power of 6 minus 4x the power of 4 plus 2x square plus 2x plus 9 ይሆናል ማለት ነው። አያችሁት? ስለዚህ አሁን እንዳለ በተርታ ተቀመጠ። 6 4 2 ኤክስ ዘ ፓወር ኦፍ በውስጥ ታዋቂነት 1 ማለት ነው። ስለዚህ ሊዲንግ ኮኤፊሽንት ዲግሪያችን ስንት ነው ማለት ነው? 6 ትልቅዬ ዲግሪውን እንወስዳለን። ከዛ ደግሞ ትልቅ ዲግሪ ያለው ቫሪያብል ደግሞ ኮኤፊሽንት ስንት ነው? 3 ነው። ይችኛዋ 3 ደግሞ ትባላለች ማለት ነው ሊዲንግ ኮኤፊሽንት ትባላለች። ስለዚህ ሊዲንግ ኮኤፊሽንታችን 3 ሆነች ማለት ነው። ማን የቀረን? ኮንስታንት ተርም ነው። ኮንስታንት ተርም ማለት ደግሞ ቫሪያብል የሌለው ማለት ነው። እዚህ ጋር ኢንኬስ ጽፍ 7 አድርጌ ጽፌዋለሁ። ስንት ነው ማለት ነው የሚመጣው? 9 ነው የሚመጣው። ምክንያቱም ሁለትን በሁለት ስናባዛ 4 መጣ፣ ከ5 ጋር ስንደምረው 9 ነው የሚመጣው ማለት ነው። ስለዚህ ኮንስታንት ተርሙ ደግሞ በዚህ መልኩ እናገኘዋለን ማለት ነው። አይ ቲንክ አሁንም እዚህ ድረስ ግልጽ ነው ብዬ አስባለሁ። ቀጣዩ ደግሞ ቪው ላይ ያለው ምንድን ነው የሚል ጥያቄ ነው ማለት ነው። ይችኛዋ ኔጌቲቭ 2 ደግሜ ልጻፈው፣ ትንሽ አጻጻፍ ግራ ሊያጋባችሁ ስለሚችል ከዛ ኤክስ ይችኛዋ 3 ከላይ ፓወር ናት። እሺ ከዛ ምንድን ነው ኤፍ ኦፍ ኤክስ። በቃ ጥያቄ ይሄ ብቻ ነው። ይሄኛውን ለጊዜው ኢግኖር አድርጉትና ጥያቄው ይሄ ነው። በቃ መጽሐፉ ላይ ያለው እዚህ ጋር ሲጽፍ ያ ኮምፒውተሩ እንትን ስላለው ነው። ስለዚህ አሁን ይሄንን እንስራ። አሁን ምንድነው ይችኛዋ እንደ ኮንስታንት ልክ እንደ ፓይ ነው የምትወስዷት ማለት ነው። ስለዚህ ይችኛዋ 3 ፓወር ለዚች ኮንስታንት ሲምቦልም ለዚች ኤክስ ትሆናለች ማለት ነው። ስለዚህ ኔጌቲቭ 2 ኮንስታንት ነንበሯ ፓወር አገኘች 3ን። ከዛው ደግሞ አሁንም ቫሪያብሏም ምን አገኘች? ፓወር አገኘች ማለት ነው። ስለዚህ ይችን ጀስት እንደ ቁጥር ነው የምትወስዷት ማለት ነው። ስለዚህ ይችኛዋ ኮንስታንት እና ይችኛዋ ሁለት አንድ ላይ ሆኖ ምን ሆኑ ማለት ነው? ቁጥር ሆኑ። ቫሪያብላችን ማን ብቻ ነው? ኤክስ ብቻ ነው ማለት ነው። ስለዚህ ዲግሪያችን ስንት ነው? 3 ነው ማለት ነው። ስለዚህ ዲግሪ 3 ያደረግንበት ምክንያት ለዛ ነው። ፖሊኖሚያል ያለበትን ምክንያት ለምንድን ነው ማለት ነው? ኔጌቲቭ ነገር ስለሌለን ነው ማለት ነው። ሊዲንግ ኮኤፊሽንታችንም ስለዚህ ማን ነው የሚሆነው ማለት ነው? ይህንን ታውትና ኔጌቲቭ 2 ከዛ በኋላ የኮንስታንት ብለን የወሰድነው የሚመስለው ምልክት ዘ ፓወር ኦፍ 3 ይሆናል ማለት ነው። ሊዲንግ ኮኤፊሽንታችን ከዛ ኮንስታንት ተርም አለን እንዲህ የለንም። ኮንስታንት ተርም ማለት ምን ማለት ነው? ፕላስ ተብሎ የሆነ ቁጥር ለምሳሌ 4 ሊሆን ይችላል፣ 5 ሊሆን ይችላል። ካጠገቡ ምን የሌለው ቫሪያብል የሌለው ማለት ነው። ግን እንደ አጋጣሚ ሆኖ አልተሰጠንም። ስለዚህ ካልተሰጠን ደግሞ ኮንስታንት ተርማችን ስንት ነው ማለት ነው? 0 ነው ማለት ነው። ዛት ሚንስ ኖ ኮንስታንት ተርም ማለት ነው። ስለዚህ የዚህኛው ጥያቄ ደግሞ ይህንን ይመስላል ማለት ነው። የኢ የመጨረሻው ጥያቄ ደግሞ ምንድን ነው የሚለው? እችኛዋ ፓይ ናት። የኢ ጥያቄ ደግሞ ምንድን ነው የሚለው? 3 ፓይ ስኩዌር ተመሳሳይ ነው። አሁን ከሰራ ነው ከዲ ጋር ፕላስ 4 ነው። ይሄኛው ደግሞ ፖሊኖሚያል ነው ወይንስ አይደለም ነው እያለን ያለው። ፖሊኖሚያል ነው፣ ምክንያቱም ኔጌቲቭ ፓወር ይታየናል ጋር አይታየንም። ራሽናል ኤክስፖነንት ይታየናል አይታየንም። ኢራሽናል ኤክስፖነንት አይታየንም። ስለዚህ ፖሊኖሚያል ፈንክሽን ነው ማለት ነው። ጥሩ ፖሊኖሚያል ፈንክሽን ከሆነ አሁን ምንድነው ቀጣዩ ስራችን ማለት ነው? ዲግሪ፣ ሊዲንግ ኮኤፊሽንት እና ኮንስታንት ተርም ማውጣት ነው። ሊዲንግ ኮኤፊሽንት የምንለው ትልቅ ዲግሪ ያለው ምንድን ነው? ቫሪያብል ኮፊሽንት ነው አይደለ? እዚህ ጋር ግን ቫሪያብል የለንም። ስለዚህ ይሄ ሙሉ በሙሉ ምንድነው? ኮንስታንት ነው። ምክንያቱም ፓይ ምንድናት? ቁጥር ናት አይደለ? በሲምቦል ስላመጣት ነው እንጂ። ስለዚህ ሙሉ በሙሉ ሊዲንግ ኮፊሽንታችን ማን ነው ማለት ነው? ራሱ ማን ነው ማለት ነው? 3 ፓይ ስኩዌር ፕላስ 4 ነው ማለት ነው ራሱ። እሺ ከዛ ኮንስታንት ተርሙስ ማን ነው? ራሱ ማለት ነው 3 ፓይ ስኩዌር ፕላስ 4። ለምንድን ነው ማለት ነው ሁሉ የሆነው? ቫሪያብል ስለሌለን ነው ማለት ነው። ስለዚህ ኮንስታንት ተርማችንም ሊዲንግ ኮኤፊሽንታችንም ቫሪያብል የሌለው ፈንክሽን ሲሰጠን ራሱ ነው የሚሆነው ማለት ነው። ስለዚህ የጥያቄ ይህንን ይመስላል ማለት ነው። አይ ቲንክ የኩዌሽን ነምበሩን አጠቃላይ ፖሊኖሚያል ነው ወይንስ አይደለም የሚለውን መለየት፣ ከዛ ላይ ደግሞ ሊዲንግ ኮኤፊሽንት ኮንስታንት ተርም ማውጣት እዚህ ላይ ጨርሰናል ማለት ነው። ስለዚህ አሁን ቀጣይ ጥያቄያችን ሁለተኛው ጥያቄ ምንድነው የሚለን? ኤፍ ኦፍ ኤክስ የተባለ እንደዚህ አይነት ፈንክሽን ሰጥቶናል። ከዛ ደግሞ ጂ ኦፍ ኤክስ የተባለ ደግሞ እዚህ ጋር ፈንክሽን አለን፣ እንዲሁም ኤች ኦፍ ኤክስ አለን ማለት ነው። ስለዚህ ኤ ላይ እንድናገኝ የተፈለገው ምንድነው? ኤች ኦፍ ኤክስን እና ጂ ኦፍ ኤክስን እንድንደምር ነው። ስለዚህ መጀመሪያ እነዚህ ሁለቱ ፈንክሽኖች ምኖች ናቸው? ፖሊኖሚያሎች ናቸው። ስለዚህ መደመር እንችላለን ማለት ነው። ስለዚህ ጂ ኦፍ ኤክስ ኤች ኦፍ ኤክስ ስንት ነው? ኤክስ ፕላስ 2 ማለት ነው። ጂ ኦፍ ኤክስ ስንት ነው? ኤክስ ዘ ፓወር ኦፍ 4 ማይነስ 5 ኤክስ ስኩዌር ፕላስ ኤክስ ኪዩብድ ማይነስ 2 ማለት ነው።
ቱ ማለት ነው። ስለዚህ አሁን እንደምራቸዋለን። እንመልከት። አሁን ችኛ ኤክስ ዘ ፓወር ኦፍ ፎር ከላይ የሚያደምራት የራሱ አይነት ፓወር ያለው የላትም። ስለዚህ ዝም ብላ እነዚህን ሁለቱን ስንደምር ምንድን ነው የምናደርገው ማለት ነው? አሁን ደምሮ አይደል የተባለው ኤክስ ዘ ፓወር ኦፍ ፎርን ከላይ የሚያስደማምራት የለም አይደል? ስለዚህ ዝም ብላ ትወርዳለች ማለት ነው። አሁንም ኤክስ ስኩዌር ከላይ እንደሱ አይነት ዲግሪ ያለው የሚያደማምራት የለም። ስለዚህ እሷንም ዝም ብለን እናወርዳታለን ማለት ነው። ኤክስ ኪዩብድም እንደዛው የላትም። ስለዚህ እናወርዳታለን። ኤክስስ የለም እዛ ጋር። ስለዚህ አሁንም ኤክስንም ዝም ብለን ቁጭ እናደርጋለን። ሁለትና ኔጌቲቭ ቱ ደግሞ እንዳጋጣሚ ተመሳሳይ ቁጥሮች ናቸው። ይችኛዋ ኔጌቲቭ ናት፣ ይችኛዋ ፖዚቲቭ ናት። ስንደማምራቸው ይጠፋፋሉ። ዛት ሚንስ ዜሮ ይመጣል ማለት ነው። ስለዚህ አስተካክለን ስንጽፈው መልሳችን ምን ይሆናል ማለት ነው? ኤክስ ዘ ፓወር ኦፍ ፎር ከዛ በኋላ ከፎር ቀጥሎ ሊመጣ የሚገባው ዲግሪ ባለ ሶስት አይደለ? ፕላስ ኤክስ ኪዩብድ ከዛ ማይነስ ፋይቭ ኤክስ ስኩዌር ፕላስ ኤክስ ችኛዋ ሁለት ናት። ስለዚህ ኤች ኦፍ ኤክስ ፕላስ ጂ ኦፍ ኤክስ ወይም ደግሞ ኤች ኦፍ ኤክስ እና ጂ ኦፍ ኤክስን ስንደምረው ይሄ መልስ ይመጣልናል ማለት ነው። አይ ቲንክ እስካሁን ድረስ ባለው ግልጽ ነው ብዬ አስባለሁኝ። ቀጥሎ ደግሞ የሁለተኛውን ጥያቄ ቢን እንሰራለን ማለት ነው። አሁን ደግሞ እንድንቀናነስ ነው የተፈለገው ማንና ማንን? ጂ ኦፍ ኤክስን እና ኤች ኦፍ ኤክስን። ስለዚህ አንድ ጊዜ ጂ ኦፍ ኤክስን እንጻፈው እዚህ ጋር ጂ ኦፍ ኤክስ ኢዝ ኢኳል ቱ ስንት ነው? ኤክስ ዘ ፓወር ኦፍ ፎር ማይነስ 5x ስኩዌር ፕላስ ኤክስ ኪዩብድ ማይነስ ቱን የተሰጠን ማለት ነው። ጂ ኦፍ ኤክስ ኤች ኦፍ ኤክስ ደግሞ ኤክስ ፕላስ ቱ ነው። ኤች ኦፍ ኤክስ ደግሞ ስንት ነው? ኤክስ ፕላስ ቱ ነው ማለት ነው። ስለዚህ ልክ እንደ ቅድሙ መቀነስ ነው ደግሞ እነዚህ ከማን ላይ ነው የምንቀንሰው? ከጂ ኦፍ ኤክስ ላይ ነው። ስለዚህ ኤክስ ዘ ፓወር ኦፍ ፎር የሚያቀናንሰው አለ እዚህ ጋር የለም፣ ይወርዳል ዝም ብሎ። ማይነስ 5x ስኩዌር የሚያቀናንሰው አለ የለም፣ ይወርዳል ዝም ብሎ እሱ። ኤክስ ኪዩብድ የሚያቀናንሰው አለ ከታች እንደሱ አይነት ፓወር ያለው አለ የለም፣ ይወርዳል ዝም ብሎ ማለት ነው እሱ። እሺ አሁን ኔጌቲቭ ቱስ የሚያቀናንሳት አለ ከታች ሁለት አለች፣ ግን ከዛ በፊት እዚህ ጋር ያለችው ኤክስም ከላይ አቀናናሽ ስለሌላት ኤክስ ሆና ትቀመጣለች። ኔጌቲቭ ቱ እና ሁለት ደግሞ ሲቀናነሱ ኔጌቲቭ ቱ ሲቀነስ ችኛዋ ኔጌቲቭ ቱ መጣች አይደለ? ከዛ ችኛዋ ኔጌቲቭ ትመጣና ችኛዋን ሁለት ኔጌቲቭ ታደርጋታለች ማለት ነው። ስለዚህ ኔጌቲቭ ሁለት እና ኔጌቲቭ ሁለት ቅድም መደመሩ ላይ ዜሮ ነበር የሆነው ተጠፋፉ አይደል? አሁን ግን ኔጌቲቭ ፎር ነው የሚሆነው። በተመሳሳይ መልኩ አሁንም እቺ ኔጌቲቭ እንደዚህ ትመጣና ኤክስ ምንድን ነው የምታደርጋት? ኔጌቲቭ ነው የምታደርጋት። ስለዚህ ይሄም ኔጌቲቭ ነው ማለት ነው። ስለዚህ ይሄንን ጥያቄ አስተካክለን ስንጽፈው ምንድን ነው የምናደርገው ማለት ነው? እችኛዋ እንደዚህ ነው የምትሆነው ማለት ነው። እችኛዋ ምንድናት? ኪዩብ ናት። አሁን ፓወሩን ማስተካከለን ስንጽፍ እንዴት ነው የምናደርገው? ኤክስ ዘ ፓወር ኦፍ ፎር ፕላስ ኤክስ ኪዩብድ ማይነስ 5x ስኩዌር ከዛ ማይነስ ኤክስ ማይነስ ፎር እዚህ ኤች ኦፍ ኤክስ ማይነስ ጂ ኦፍ ኤክስ እንዲህ ነው ሶልቭ የምናደርገው ማለት ነው። ቀጥሎ ደግሞ ኤፍ ኦፍ ጂ ኦፍ ኤክስ ነው የተባልነው ማለት ነው። ሶ ኤፍ ኦፍ ጂ ኦፍ ኤክስ ማለት ደግሞ ኤፍ በኤፍ ኦፍ ኤክስ ቦታ ማንን ማስገባት ነው ማለት ነው? ጂ ኦፍ ኤክስን ማስገባት ነው ማለት ነው። ማስገባት ነው ማለት ነው። ሶ የአሁኑ ጥያቄ ላይ ደግሞ ኤፍ ኦፍ ኤክስን በጂ ኦፍ ኤክስ እንድናባዛ ነው ማለት ነው የታዘዝነው። ስለዚህ ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ቫልዩዋቸውን ከዛ ጋር ይዘን እንምጣ። ኤፍ ኦፍ ኤክስ ስንት ነው? 6 ፕላስ 4x ማይነስ ኤክስ ስኩዌር ፕላስ 3 ኤክስ ኪዩብድ ነው። ስለዚህ 6 ፕላስ 4x ማይነስ 2 ኤክስ ስኩዌር ፕላስ 3 ኤክስ ኪዩብድ ነው። ጂ ኦፍ ኤክስ ደግሞ ኤክስ ዘ ፓወር ኦፍ 4 ማይነስ 5 ኤክስ ስኩዌር ኤክስ ዘ ፓወር ኦፍ 4 ማይነስ 5 ኤክስ ስኩዌር ፕላስ ኤክስ ኪዩብድ ማይነስ 2 ኤክስ ኪዩብድ ማይነስ 2። ስለዚህ እነዚህ ሁለቱን ምንድነው የምናደርገው ማለት ነው? ማባዛት ነው ማለት ነው የተባልነው እንደዛ ነው። ስለዚህ ከዚች 6 ይሄንን
ይህንን ማባዛት ነው። በፎር ኤክስም ይህንን እያደረጉ ማባዛት ነው ማለት ነው። ስለዚህ ይህን ፓተርን እየተከተሉ ለማባዛት መሞከር ነው ማለት ነው። ስለዚህ 6 ሲባዛ በኤክስ ዘ ፓወር ኦፍ 4 ስንት ይመጣል? 6 ኤክስ ዘ ፓወር ኦፍ 4 ይመጣል። በ6 ደግሞ ኔጌቲቭ 5 ኤክስ ስኩዌር ሲባዛ ኔጌቲቭ 30 ኤክስ ስኩዌር ይመጣል። ከዛ ደግሞ በ6 አሁንም ኤክስ ኪዩብድ ፕላስ 6 ኤክስ ኪዩብድ ይመጣል። ከዛ በ6 ኔጌቲቭ 2 ኔጌቲቭ 12 ይመጣል ማለት ነው። በ6 ጨረስን። አሁን ደግሞ በ4 እናባዛለን። 4 ኤክስ ደግሞ ኤክስ ዘ ፓወር ኦፍ 4ን ሲያባዛ 4 ይሆንና ኤክስ ኤክሶቹ ሲባዙ ኤክስ ዘ ፓወር ኦፍ 5 ይሆናል ማለት ነው። 4 እና 1 እዚህ ጋር 1 ስላለች። ከዛ አሁን ደግሞ 4 ኤክስ ን ሲያባዛ 4 እና 5 ሲባዙ ኔጌቲቭ 20 ይመጣል። ቫሪያብሎቹ እርስ በርስ ሲባዙ ደግሞ ኤክስ ኪዩብድ ይመጣል ማለት ነው። ከዛ አሁንም ሲደመር እንልና ይቺ 4 ኤክስ በዚች ኤክስ ኪዩብድ ሲባዛ 4 ኤክስ እና ኤክስ ኪዩብድ ሲባዙ ኤክስ ዘ ፓወር ኦፍ 4 ይመጣል። ከዛስ 4 ኤክስን ደግሞ በማናባዛለን በኔጌቲቭ 2 ኢዝ ኢኳል ቱ ኔጌቲቭ 8 ኤክስ ማለት ነው። ስለዚህ ጨረስን በ4። አሁንም በኔጌቲቭ 2 ያደረግን እንቀጥላለን ማለት ነው። ከዛ እነዛን መደመር ነው ማለት ነው። ስለዚህ ኤፍ ኦፍ ኤክስ ኦቨር ጂ ኦፍ ኤክስ በዚህ መልኩ ነው ማለት ነው ሶልቭ የሚደረገው። ጂ ኦፍ ኤክስ ኦቨር ኤች ኦፍ ኤክስን ደግሞ ሶልቭ ለማድረግ ምንድን ነው የምናደርገው? እሺ ስለዚህ አሁን ደግሞ ጂ ኦፍ ኤክስ ይሄ ነው፣ ኤች ኦፍ ኤክስ ደግሞ ይሄ ነው። ይሄንን ለዚህ ማካፈል ነው ማለት ነው የተጠየቅነው። ስለዚህ ይሄንን ሎንግ ዲቪዥን በመጠቀም ነው የምናካፍለው ማለት ነው። ስለዚህ ሎንግ ዲቪዥን በመጠቀም እንሰራዋለን ማለት ነው። እዚች ጋር እንጻፈው መጀመሪያ እና ኤክስ ዘ ፓወር ኦፍ 4 ማይነስ 5 ኤክስ ስኩዌር። ስለዚህ ፓወሩን ለማስተካከል ማን ይቅደም ማለት ነው። እዚህ ጋር ማስተካከል ያለብን ነገር ከኤክስ ዘ ፓወር ኦፍ 4 ቀጥሎ ኪዩብ ነው መምጣት ያለበት። ስለዚህ ፕላስ ኤክስ ኪዩብድ እናደርጋለን ማይነስ 5 ኤክስ ስኩዌር ማይነስ 2 እናደርጋለን ማለት ነው። ከዛ የምናካፍለውን ቁጥር እናስገባለን። ጭኛዋን እናጥፋት ለአሁኑ እንዲመቸን ለመስራት። ከዛ የምናካፍለው ደግሞ የምናካፍለው ለማን ነው? ለኤክስ ፕላስ 2 ነው ማለት ነው። ስለዚህ ኤክስ ዘ ፓወር ኦፍ 4 ለኤክስ ፕላስ 2 ሲካፈል እንዴት ነው የሚሆነው? ኤክስ ዘ ፓወር ኦፍ 4 አለን አይደለ? ካለ ለስንት ነው የምናካፍለው? ለኤክስ ፕላስ 2። ስለዚህ ኤክስ ዘ ፓወር ኦፍ 4 ለኤክስ ሲካፈል ስንት ነው የሚመጣው? ኤክስ ኪዩብድ ጊዜ። ምክንያቱም 4 ሲቀነስ 1 እንደማለት እዚህ ጋር በውስጥ ታዋቂነት አንድ አለች። 4 ሲቀነስ 1 ስንት ነው የሚሆነው? 3 ነው። ስለዚህ እዚህ ጋር ኤክስ ኪዩብድ ነው የምንሰጠው ማለት ነው። ስለዚህ ኤክስ ኪዩብድ ከሰጠነው ኤክስ ኪዩብድ ደግሞ እችኛዋን ታባዛታለች። ስለዚህ ኤክስ ኪዩብድ ሲባዛ በኤክስ ራሱ ኤክስ ዘ ፓወር ኦፍ 4 ይሆናል። ኤክስ ኪዩብድ እንደሚቦለት ስናባዛው ኤክስ ኪዩብድ እችንና እችን ስለምታባዛ ማለት ነው 2 ኤክስ ኪዩብድ ይመጣል ማለት ነው። 2 ኤክስ ኪዩብድ ይመጣል ማለት ነው። ከዛ በመቀጠል ምን እናደርጋለን? እንቀንሰዋለን። ኤክስ ዘ ፓወር ኦፍ 4 ሲቀነስ ኤክስ ዘ ፓወር ኦፍ 4 0 ይመጣል። ምንም ማለት ነው። በሌላ አባባል ኤክስ ኪዩብድ ሲቀነስ ቀጥሎ ደግሞ ኤክስ ኪዩብድ ሲቀነስ 2 ኤክስ ኪዩብድ ይሆናል ማለት ነው። ለዚህ ከዛ ማን ይቀጥላል? ማይነስ 5 ኤክስ ስኩዌር እዚህ ጋር ያሉት ማለት ነው። ኤክስ ስኩዌር ሲቀነስ ሁለት ኖርማል ሌላ ቁጥር እንደምናካፍለው አይነት ማካፈል ነው። ከዛ ከኤክስ ኪዩብድ ላይ ኔጌቲቭ 2 ኤክስ ኪዩብድን ስንቀንስ ኔጌቲቭ ኤክስ ኪዩብድ ይቀራል ማለት ነው። ከዛ ማይነስ 5 ኤክስ ስኩዌር ማይነስ 2። አሁንም ማካፈላችንን እንቀጥላለን ምን እስከሚሆን ድረስ እዚህ ጋር የምናገኘው ፈንክሽን እዚህ ጋር ካለው ፈንክሽን በፓወር እስከሚያንስ ድረስ ማካፈላችንን መቀጠል አለብን ማለት ነው። አሁን ስለዚህ ኤክስ ኪዩብድን ደግሞ ለኤክስ ስናካፍለው ዛት ሚንስ ኤክስ ኪዩብድ ለኤክስ ፕላስ 2 ሲካፈል ትልቅ ዲግሪ ካለው ስለምንጀምር ነው። ግራ እንዳትጋቡ። ሲካፈል ስንት ይደርሳል? እዚህ ጋር አንድ አይደለ ያለው 3 ሲቀነስ 1 ስንት ነው? 2 ነው። ስለዚህ ምን አይነት እዚህ ጋር ኔጌቲቭ ስለሆነ ኔጌቲቭ ኤክስ ስኩዌር ይመጣል ማለት ነው። ስለዚህ ኔጌቲቭ ኤክስ ስኩዌርን በዚህ ስናባዛ ደግሞ ኔጌቲቭ ኤክስ ኪዩብድ፣ አሁንም በዚህ ስናባዛ ማይነስ 2 ኤክስ ስኩዌር ይመጣል ማለት ነው። ስለዚህ አሁን እችን እናባዛታለን በዚች። ስለዚህ በዚህ ሲባዛ ኔጌቲቭ ኤክስ ስኩዌር በዚህ ይጣፋል ማለት ነው። ከዛ ኔጌቲቭ 5 ኤክስ ስኩዌር ላይ ደግሞ ይሄን ስንደምር ምን ይመጣል? ኔጌቲቭ 5 ኤክስ ስኩዌር በዛችን ኔጌቲቭ ናችን ኔጌቲቭ ሲባዛ አንድ ላይ ፕላስ
2x ስኩዌር ማይነስ 2 ይመጣል ማለት ነው። እነዚህ ሁለቱ አንድ ላይ ሲደማመሩ ስንት ይመጣል? ኔጌቲቭ 3x ስኩዌር። ኔጌቲቭ 5 እዚህ ጋር አለ፣ ፖዘቲቭ 2 አለ። ስንደማመረው ኔጌቲቭ 3 ነው የመጣው። 5 ብር እንዳለብን 2 ብር ከፈልን እንደማለት ነው በሌላ አባባል፣ ሲቀነስ 2። አሁንም ስቲል የዚህ ፓወር ከዚህኛው ስለሚበልጥ ማካፈል መቀጠል እንችላለን። ስለዚህ ኔጌቲቭ 3 ምን ይመጣል ማለት ነው? ኤክስ። ምክንያቱም ኤክስ ስኩዌር ከላይ ከተቀመጠች እና ኔጌቲቭ 3 ማለት ነው። ኔጌቲቭ 3 ኤክስ ስኩዌርን ለኤክስ ፕላስ ቱ አይደል የምናካፍለው። ስለዚህ ችኛዋ 2 ናት፣ እዚህ ጋር አንድ ናት። ስንቴ ነው መስጠት የምንችለው? ሁለት ሲቀነስ አንድ ስንት ነው? አንድ። አንድ ፓወር ያላት ደግሞ ማናት? ኤክስ ናት ማለት ነው። ስለዚህ 3 ኤክስ ሲባዛ በዚህ ደግሞ ምን ይሆናል? 3 ኔጌቲቭ 3 ኔጌቲቭ 3 ኤክስ ስኩዌር በዛስ ማይነስ 6 ኤክስ ማለት ነው። ማይነስ 6 ኤክስ። ስለዚህ ይህን ስንቀናንሰው ኔጌቲቭ 3 ኤክስ ይጣፋል ማለት ነው። ስለዚህ ማን ቀረን ማለት ነው? ኔጌቲቭ 2 ፕላስ 6 ኤክስ። ኔጌቲቭ 2 ፕላስ 6 ኤክስ ቀረን ማለት ነው። ስለዚህ ኔጌቲቭ 2 ፕላስ 6 ኤክስ ቀረን ማለት ምንድን ነው ማለት ነው? ምንድን ነው ማለት ነው? አሁንም መቀጠል እንችላለን ማለት ነው። ፓወራቸው እኩል ስለሆነ ስንቴ እንሰጠዋለን? እዚህ ጋር 6 ማለት ነው። ስለዚህ 6 ስንሰጠው 6 ኤክስ ሆኖ ይመጣል። 6 ኤክስ ሲደመር 12 ሆኖ ይመጣል። ስለዚህ 6 ኤክስ ሲቀነስ 6 ኤክስ 0 ይመጣል። ኔጌቲቭ 2 ሲደመር 12 ደግሞ ኔጌቲቭ ፖዘቲቭ 10 ይሆናል ማለት ነው። ስለዚህ ሪሜንደራችን ስንት ሆነ? 10። ለምን 10? ካሁን በኋላ መካፈል አትችልም፣ ምክንያቱም ቫሪያብል የላትም። እዚህ ጋር ያላት ቫሪያብል በውስጥ ታዋቂነት ኤክስ ዘ ፓወር ኦፍ 0 ማለት ነው። አትሚስ የዚችኛዋ ፓወር ከዚችኛዋ አነሰ፣ መካፈል አይችልም ማለት ነው። ስለዚህ ቀሪያችን ነው ማለት ነው። ስለዚህ መልሳችን ኤክስ ኪዩብድ ማይነስ ኤክስ ስኩዌር፣ ይሄ ከዛ ሪሜንደር ዊዝ 10 ይሆናል ማለት ነው። መልሳችን እንደዛ ይሆናል ማለት ነው። ስለዚህ መልሳችንን ስናስቀምጥ ምንድን ነው የምናደርገው ማለት ነው? ሪሜንደር 10 መጣ ማለት ነው። ኮሸንታችን ደግሞ ኤክስ ኪዩብድ ማይነስ ኤክስ ስኩዌር ማይነስ 3 ኤክስ ፕላስ 6። ስለዚህ እዚህ ጋር ስናካፍል ትንሽ ግራ አጋባችሁ ነገር ካለ ተመሳሳይ የሆነ የማካፈል ጥያቄ ቀጥለው ስለምንመለከት እዛ ላይ በደንብ ክሊር ይሆንላችኋል። ሳትደናገጡ እስከ መጨረሻው ድረስ እንድትመለከቱ ለማለት ፈልጋለሁ ማለት ነው። ወደ ቀጣዩ ጥያቄያችን እንሂድ። የቀጣዩ ጥያቄያችን ምንድን ነው የሚለው? እስካሁን ድረስ ያየነውን ነገር ምንድን ነው የሚያደርግልን? ጠቅላላ አድርጎ ነው የሚነግረን ማለት ነው። ስለዚህ ኢፍ ኤፍ ኤንድ ጂ አር ኤኒ ቱ ፖሊኖሚያልስ አለ። ኤፍ እና ጂ የሚባሉ ፈንክሽኖች ቢኖሩ እና እነዚያ ሁለቱም ፈንክሽኖች ፖሊኖሚያል ፈንክሽኖች ቢሆኑ ዊች ኦፍ ዘ ፎሎዊንግ ኦልዌይስ ዊል ቢ የፖሊኖሚያል ፈንክሽን። ስለዚህ የትኛው ነው ሁሌ ፖሊኖሚያል ፈንክሽን የሚሆነው ነው እየተባልን ያለ ነው። ስለዚህ ለአጠቃላይ ልትይዙት የሚገባው ነገር ሁልጊዜ ፖሊኖሚያል ፈንክሽን ከፖሊኖሚያል ፈንክሽን ጋር ሲደመር ሁልጊዜ ውጤቱ ፖሊኖሚያል ፈንክሽን ነው የሚመጣው። ሲቀነስም እንደዛው፣ ሲባዛም እንደዛው ፖሊኖሚያል ነው። ስናካፍለው ብቻ ግን ኖት ኦልዌይስ ፖሊኖሚያል ይሆናል ማለት ነው። ፖሊኖሚያል የሚመጣበትን ጊዜ አለ፣ የማይመጣበትን ጊዜ አለ ማለት ነው። ስለዚህ ኤፍ ፕላስ ጂ ማለት ፖሊኖሚያል ሲደመር ፖሊኖሚያል ሁልጊዜ ምንድን ነው? ፖሊኖሚያል ነው። ኤፍ ማይነስ ጂ ማለት ሲቀነሱ ማለት ነው፣ ኦልዌይስ ፖሊኖሚያል ነው። ኤፍ ታይምስ ጂ ማለት ሲባዙ ማለት ነው፣ ኦልዌይስ ፖሊኖሚያል ነው። ቅድም እንደነገርኳችሁ ስናካፍላቸው ግን አንዳንድ ጊዜ ምን ሊሆን ይችላል? ከፖሊኖሚያል ሊወጣ ይችላል። ለምሳሌ ኔጌቲቭ ፓወር ሊኖረን ይችላል ማለት ነው። ስለዚህ ያ ኬስ ስላለ ኖት ኦልዌይስ ፖሊኖሚያል እንላለን። እዚህ ጋም ተመሳሳይ ነው። ኤፍ ስኩዌር ሲል ግራ አትጋቡ። ኤፍ ስኩዌር ማለት ምን ማለት ነው? ኤፍ ሲባዛ በኤፍ ኤፍ ደግሞ ምንድን ናት ተብለናል? ፖሊኖሚያል ናት ተብለናል። ስለዚህ ፖሊኖሚያል በፖሊኖሚያል ሲባዛ ምንድን ነው ውጤቱ? እዚህ ጋር ባለው መሰረት ፖሊኖሚያል ነው። ከዛ ከፖሊኖሚያል ላይ መልሶ ማንን ቀነሰ? ጂን ቀነሰ። ስለዚህ ጂ ማለትስ ፖሊኖሚያል አይደለች ነች። ስለዚህ ፖሊኖሚያል አሁን የሚስቀነስ ፖሊኖሚያል በዚህኛው ህግ መሰረት ይህም ፖሊኖሚያል ይሆናል ማለት ነው። ከዛ ውጭ ማካፈል ሲኖርበት እዚህ ጋር 3ን ስላስቀመጠ 5ን ስላስቀመጠ ኮንፊውዝ አትሆኑ። መሀል ላይ ማለት ያለባችሁ ዋና ኦፕሬሽኑ ምንድን ነው የሚለውን ብቻ ማካፈል ነው ነው። ስለዚህ መልሳችሁ ኖት ኦልዌይስ ነው መሆን ያለበት ማለት ነው። ስለዚህ የሶስተኛው ጥያቄ ይህንን ይመስላል ማለት ነው። እስካሁን ያየነውን አንድ ላይ ጠቅልል አድርጎ ጥሩ የሆነ ኮንሴፕት ሰጥቶን የሚያልፍ ጥያቄ ነው ማለት ነው። የአራተኛው ጥያቄ አሁን ቅድም ላይ ምናልባት በደንብ ግልጽ ያልሆነላችሁ
ከሆነ ያንን በደንብ አንደርስታንድ ለማድረግ ያግዛቸዋል ማለት ነው። ይሄኛው ጥያቄ ምንድን ነው የሚለን? እዚህ ጋር አንድ ፈንክሽን አለን። በዚህ እንድናካፍል ካካፈልም በኋላ ኮሸንቱን ለብቻ ሪሜንደሩን ለብቻ አድርገን እንድናስቀምጥ ነው የተፈለገው። ለማባዛት ደግሞ ለማካፈል ደግሞ የምንጠቀመው ምንድን ነው? ሎንግ ዲቪዥን ነው። ሎንግ ዲቪዥን ሲባል ግራ መጋባት አያስፈልግም። አሁንም ለምሳሌ 123ን ለ3 አካፍሉ ብንባል ምንድን ነው የምናደርገው? በሎንግ ዲቪዥን መጀመሪያ ከአንድ ለሶስት ይችላል አይችልም። ስለዚህ ከዚህ እንቆርጣለን አይደል? 12 ለሶስት ሲካፈል ስንት ይደርሳል? አራት። ስለዚህ 4 ጊዜ 3 12 ማለት ነው። ስለዚህ 12 ሲቀነስ 12 ደግሞ እንቀንሰዋለን መልሰን 0 ማለት ነው አይደል? ከዛ ማን ቀረን? 3 ቀረን። 3 ለ3 ይካፈላል? አዎ። ስንት ጊዜ? አንድ ጊዜ። ስለዚህ 1 ጊዜ 3 አያችሁት? ይህንን በዚህ አባዛኝና መልሼ ደግሞ እዚህ ጋር ቀነስኩት። ስለዚህ ቅድም ላይ ስቀንስ ይህንን በዚህ አባዝቼ ነው እየቀነስኩ ያለሁት። ስቆርጥም ከዚህ ስቆርጥ ከትልቁ እየቆረጥኩኝ ስለነበረ ነው ማለት ነው። ስለዚህ ግራ መጋባት አያስፈልግም። ይሄ በመኪና ማካፈል እያልን ስንጠራው የነበረው ነው በድሮ ልጅነታችን ስንማር ማለት ነው። ስለዚህ 3 ሲቀነስ 3 ስንት መጣ ማለት ነው? ቅርታ 3 ሲቀነስ 3 ስንት መጣ ማለት ነው? 0 ማለት ነው ምንም። ስለዚህ መልሳችን ስንት ነው? 41። ስለዚህ ይሄ ኖርማሊ ቁጥር የምናካፍልበት መንገድ ነው። ልክ እንደዛ ደግሞ ፈንክሽኖችንም ቫሪያብል የፈንክሽኖችንም በዛ መልኩ ማካፈል ይቻላል ማለት ነው። ስለዚህ አሁን እነሱን እንሰራለን። የመጀመሪያው ጥያቄ 3x³ ሲደመር 5x²። መጀመሪያ በተርታ መቀመጡ ፓወሩ ከትልቅ ወደ ትንሽ መቀመጡን ቼክ ማድረግ አለባችሁ። ሁልጊዜ ካልሆነ እናንተ አስተካክላችሁ ማስቀመጥ መርሳት የለባችሁም ማለት ነው። ለስንት ነው የምናካፍለው? ለኤክስ ፕላስ 1 ነው ማለት ነው። ስለዚህ አሁን 3x³ አይደለ? ቺን አንዴ ላስተካክልላችሁ። 3x³ ፕላስ 5x² ማይነስ 7x ማይነስ 6 ነው አይደል? እሺ ጥሩ። ስለዚህ አሁን ቅድም ላይ 121ን 3 ሳካፍል ከአንድ ስለማይችል ወደ ማን ሄድኩኝ? ወደ 12 ሄድኩኝ። ከ12 ለ3 ቆረጥኩ ማለት ነው። ስለዚህ አሁንም እዚህ ጋር ከትልቅ ዲግሪ ያለው ማን ነው? ኪዩብ ነው። ስለዚህ ከሱ ጀምራለሁ ከዚህ ማለት ነው። ስለዚህ 3x³ ለማን እናካፍላለን? 3x³ ለኤክስ ፕላስ 1 እናካፍላለን ማለት ነው። ስለዚህ አሁን እዚህ ጋር ፕላስ 1 ምናምን እያሰባችሁ መጨናነቅ አያስፈልግም። ጀስት እቺ ቫሪያብሎቹን ብቻ ማካፈል ነው። እዚህ ጋር 3 ነው አይደል? እዚህ ጋር 1 ነው። ስለዚህ 3 አሁን ይሄ 3 ነው ፓወሩ። ኤክስ ደግሞ በውስጣዊነት 1 አለ። 3 ሲቀነስ 1 ስንት ነው? 2። ስለዚህ ኮፊሸንቷ እንዳለች ታስቀምጣላችሁ 3ን ይቺን፣ ከዛ ኤክስን ትጽፋላችሁ። 3 ሲቀነስ 1 ስንት መጥቶላችኋል? 2። ስለዚህ 3x² ነው ማለት ነው የሚደርሰው። ከዛ 3x² በኤክስ ስታባዙት ቅድም ላይ 12 ለ3 ስታካፍሉ 4 መጣ አይደል? ከዛ 4ን በስንት አባዛችሁ? በ3። ስለዚህ አሁንም 3x² በኤክስ ፕላስ 1 ታባዛላችሁ። ስለዚህ 3x² ሲባዛ በኤክስ 3x³ ይመጣል። አሁን ደግሞ ቺን በዚህ ስታባዙ ፕላስ 3x² ይመጣል ማለት ነው በአንድ ስታባዙት። ከዛ ምን አደረግን? እዚህ ጋር 4ን በ3 አባዝተን 12 ሲመጣልን እንደዚህ አድርገን ቀነስ ነውና ምንም ማለት ነው አይደለ? ልክ እንደዛ ነው። እዚህ ጋር እንመጣና ከ3x³ ላይ እቺን 3x³ እንቀንሳለን፣ ምንም ይመጣል። ከዛ እቺኛው በዚህ ተጣፋች ማለት ነው። ማን ቀረችን? እዚህ ጋር 5x² ቀረችን። እዚህ 5x² ሲቀነስ ማን 3x²። እዚህ ጋር ማን ቀርቶና ሌሎቹን እናወርዳቸዋለን ማለት ነው። 7x እና 6። አሁን ተመልከቱ 5x² እና ኔጌቲቭ 3x² ሲቀናነስ ስንት ይመጣል? 2x² ይመጣል። ማይነስ 7x ማይነስ 6 ማለት ነው። እቺ ወደ ልጃት ልምጣና አሁን እቺ 2x² ደግሞ ለማን ልትካፈል ነው? አሁንም ለኤክስ ፕላስ 1 ልትካፈል ነው። ለዚች በውስጣዊነት ስንት አላት? 1። ስለዚህ አሁንም ከዚችኛው ፓወር ላይ ስትቀንስ ስንት ይመጣል? 1። ስለዚህ ስንት ነው የምንሰጠው ማለት ነው? ባለ 1 ነው ማለት ነው። ግን እቺ ኮፊሽንት ስላለች 2ን አትረሱም። 2x ይሆናል ማለት ነው የምትሰጡት።
ቱ ኤክስን ከዛ መልሳችሁ በዚህ ማባዛት ማለት ነው። ልክ እንደ ቅድሙ 12 መጣ አይደል? አሁን ደግሞ አንድን አወረድን። አንድ ለ3 ብለን እንደምንቀጥለው ማለት ነው። ስለዚህ ማንን አወረድን ማለት ነው? ቱ ኤክስ አይደለ? ቱ ኤክስ ስኩዌር ማይነስ 7 ኤክስ ማይነስ 6 ላይ ቱ ኤክስን በኤክስ ሳባዛ ቱ ኤክስ ስኩዌር መጣ። እዛ ቱ ኤክስን በአንድ ሳባዛ ፕላስ ቱ ኤክስ መጣ ማለት ነው። ስለዚህ እንቀናንሰዋለን ማለት ነው። አሁንም ስንቀናንሰው ቱ ኤክስ ስኩዌር በቱ ኤክስ ስኩዌር ተጣፋና ማይነስ 7 ኤክስ ማይነስ ቱ ኤክስ መጣ። እቺ ኔጌቲቭ እቺን ስለምታባዛት ኔጌቲቭ 7 ኤክስ እና ኔጌቲቭ 2 ኤክስ አንድ ላይ ኔጌቲቭ 9 ኤክስ ከዛች ሲጋ ኔጌቲቭ አንድ ቀርታናለች ማለት ነው። አሁን ተመልከቱ ማን ቀረን? ኔጌቲቭ 9 ኤክስ ማይነስ 1 ዘሆል ኦቨር ኤክስ ፕላስ 1 ስንት ይደርሰዋል ይሄ? ካሁን በኋላ የለንም። እዚህ ጋር አንድ ነው ፓወራችን፣ እዚህ ጋር አንድ ነው ፓወራችን። አሁን ሲቀነሰን ዜሮ ዛት ሚንስ የምንሰጠው አሁን ማንን ነው ማለት ነው? ኔጌቲቭ 9 ነው ማለት ነው። ዝም ብለን ቫሪያብል የለንም። ካሁን በኋላ ይጠፋፋሉ። ኔጌቲቭ 9 ሲባዛ በኤክስ ኔጌቲቭ 9 ኤክስ ኔጌቲቭ 9 ሲባዛ በአንድ ኔጌቲቭ 9። ስለዚህ አሁን ይህን ስንቀናንሰው እቺ ኔጌቲቭ 9 ኤክስ በዚች ኔጌቲቭ 9 ኤክስ ይጣፋል። ኔጌቲቭ 1 ፕላስ 9 ይሆናል ማለት ነው መልሳችን። ኔጌቲቭ 1 ኔጌቲቭ በኔጌቲቭ ሲባዛ ፕላስ ይሆንና 9 ዛት ሚንስ ቀሪያችን ስንት መጣ ማለት ነው? 9 ሲቀነስ 1 ማለት ነው 8። ለዚህ ሪሜንደሩ ስንት ሆነ? 8 ማለት ነው። ስለዚህ ፋይናሊ ይህን ሁሉ ታይርሰኝ ጉዞ ተጉዘን አድካሚ የሆነ መንገድ ቢሆንም ተጉዘን ያገኘነው መልስ ምንድን ነው ማለት ነው? ኮሸንት 3 ኤክስ ስኩዌር ፕላስ 2 ኤክስ ማይነስ 9 መጣልን ማለት ነው። ሪሜንደራችን ደግሞ 8 መጣ ማለት ነው። ስለዚህ ይህን በተደጋጋሚ በመስራት በደንብ ማስተር ማድረግ እንችላለን ማለት ነው። ይህንን ፕራክቲስ አድርጉ በደንብ። ሎንግ ዲቪዥን በዚህ መልኩ እንሰራለን ማለት ነው። አንድ ጥያቄ እዚህ ጋር በተመሳሳይ መልኩ በማካፈል እንዲሰራለ ደግሞ ይህንን እንስራ። አሁንም የምናደርገው ምንድን ነው ማለት ነው? እዚህ ጋር በተርታ መቀመጡን ልክ መሆኑን አቀማመጡ የፓወሩን እናያለን። ልክ ነው። ስለዚህ 4x ኪዩብድ ማይነስ 5x ስኩዌር ፕላስ 4x ማይነስ 17 ይሆናል። ከዛ ለስንት ነው የምናካፍለው? ለዚህ ኤክስ ስኩዌር ማይነስ 1። ስለዚህ አሁን የምናካፍለው ልክ እንደ ቅድሙ 4x ኪዩብድን ለኤክስ ስኩዌር ማይነስ 1 ሶ ሲቀነስ ሁለት ስንት ነው? 1 ነው። ስለዚህ ፎርን እንዳለች ትሆንና ኮፊሸንቷ ኤክስ እንሰጣለን ማለት ነው። 4xን በኤክስ ስኩዌር ስናባዛ ራሱ 4x ኪዩብ። አሁን ደግሞ 4x ኔጌቲቭ 1 ስታባዛ ኔጌቲቭ 4x ይመጣል። ከዛ መልሰን ምን ማድረግ አለብን? መቀነስ አለብን። 4x ኪዩብ ሲቀነስ 4x ኪዩብ ተጣፋ። ከዛ ኔጌቲቭ 5x ስኩዌር እዚህ ጋር ስኩዌር ይሆናላት እዚህ ጋር የላትም። ስለዚህ ትወርዳለች ዝም ብላ ማለት ነው። ኔጌቲቭ 5x ስኩዌር ሆና ትወርዳለች። 4x ስትመጣ እዚህ ጋር 4x ትሆናለች ፕላስ እችኛዋ ኔጌቲቭ እችን ኔጌቲቭዋን ስታባዛት ፕላስ ይሆናል። እችኛዋም ፕላስ 4x ትሆናለች ማይነስ 17 ማለት ነው። ዛት ሚንስ ኔጌቲቭ 5x ስኩዌር ሲደመር 8x ሆነ ማለት ነው። ሲቀነስ 17 አሁን ኔጌቲቭ 5x ስኩዌርን ደግሞ ለማን እናካፍላለን ማለት ነው? አሁንም ለዚች ለኤክስ ስኩዌር ማይነስ 1። ስለዚህ 2 ሲቀነስ 2 ስንት ነው? 0። ስለዚህ ስንት ነው የምንሰጠው ማለት ነው? አሁን ምን ነገር በቃ ኔጌቲቭ 5 ብቻ ነው የምንሰጠው፣ ምክንያቱም እርስ በርስ እንትን ስለሚጠፋፉ ማለት ኔጌቲቭ 5 ሲባዛ በኤክስ ስኩዌር ኔጌቲቭ 5x ስኩዌር። ከዛች ኔጌቲቭ 5 ኔጌቲቭ 1 ስታባዛ ኔጌቲቭ በኔጌቲቭ ይጣፋና ምን ይሆናል ማለት ነው? ፕላስ 5 ይሆናል ማለት ነው። ስለዚህ አሁን መልሰን እንደዚህ አድርገን መቀናነሳችን አንረሳ። ከዛ አሁንም ይሄ በዚህ ይጣፋል። ከዛ ማን ቀርቶናል? እዚህ ጋር 8 ናት። 8x ከዛ እዚች ጋር ማን አለች? ኔጌቲቭ 17 አለች። ከዛችኛው ኔጌቲቭ ደግሞ 5 ኔጌቲቭ አድርጋታለች ማለት ነው። ከዛ 8x ስለዚህ መካፈል ይችላል? አይችልም። ስለዚህ ምን ሆነ ማለት ነው መልሳችን? 8x ሲቀነስ ለምን የዚህኛው ዲግሪ ከዚህኛው ዲግሪ ያነሰ፣ የዚህኛው ዲግሪ 2 ነው፣ የዚህኛው ዲግሪ ግን 1 ነው ማለት ነው። ኔጌቲቭ 17 እና 5 ሲደመሩ አንድ ላይ ኔጌቲቭ 22 ይሆናል ማለት ነው አይደል?
ስለዚህ 8x ማይነስ 22 ምናችን ነው? ሪሜንደራችን ነው። ኮሸንታችን ወይም ደግሞ ድርሻችን ደግሞ ስንት ነው? 4x ማይነስ 5 ነው ማለት ነው። ስለዚህ ይህንን ሞር ፎርማላይዝድ በሆነ መንገድ ስናስቀምጠው ምን አድርገን ነው የምናስቀምጠው ማለት ነው? ኮሸንት እንልና 4x ማይነስ 5 ሪሜንደር እናደርግና 8x ማይነስ 22 አድርገን እናስቀምጣለን ማለት ነው። ስለዚህ እንደ አጠቃላይ ሎንግ ዲቪዥን ፖሊኖሚያል ፈንክሽን ለፖሊኖሚያል ፈንክሽን ማካፈል ይህንን ይመስላል ማለት ነው። ይህንን እነዚህ ሁለት ጥያቄዎች ደጋግማችሁ እዩዋቸው እና ከዛ በኋላ ወረቀትና እስክሪብቶ ይዛችሁ ራሱን ደግማችሁ ስሩት። ከዛ በኋላ ሌሎች ጥያቄዎችን ፕራክቲስ አድርጉ። ቀላል ነው። በአንድ ጊዜ ትረዱታላችሁ፣ ትይዙታላችሁ። ጥያቄዎችን በደንብ መስራት ትችላላችሁ ማለት ነው። ስለዚህ አሁን ወደ ቀጣዩ እንሄዳለን ማለት ነው። ቀጣዩ ጥያቄ 5ኛ ጥያቄ ምንድን ነው የሚለው? ፕሩፍ እንድናደርግ ነው የሚያዘን። ምንድን ነው የሚለው? የኔ ፖሊኖሚያል ኤፍ ኦፍ ኤክስ ዲቫይድድ ባይ ኤ ፈርስት ዲግሪ ፖሊኖሚያል ዘ ሪሜንደር ይሄ መሆኑን አረጋግጡ ነው እያለን ያለው። ስለዚህ የሆነ ፖሊኖሚያል አለ። ማን የሚባል? ኤፍ ኦፍ ኤክስ የሚባል። ከዛ ይሄን ኤፍ ኦፍ ኤክስን በማን እናካፍለው አለ? በፈርስት ዲግሪ ፖሊኖሚያል ማለት በዚህ ፈርስት ዲግሪ ማለት ዲግሪ ስንት የሆነ ማለት ነው? አንድ የኤክስ ዲግሪ ስንት ነው? እዚህ ጋር አንድ በውስጥ ታዋቂነት ማለት ነው። ስለዚህ ለሱ ስናካፍለው ስንት ነው እያለን ያለው? ሪሜንደሩ ይህንን ለዚህ ስናካፍል ሪሜንደር ማለት በአማርኛ ምንድን ነው? ቀሪ። ቀሪው ስንት ነው እያለ ነው? ኤፍ ኦፍ ማይነስ ቢ ኦቨር ኤ መሆኑን አረጋግጡ ነው እያለን ያለው ማለት ነው። ስለዚህ የሆነ ፈንክሽን አለ። ለዚህ ፈንክሽን አካፈል ነው ሪሜንደሩ ከዛ ኤፍ ኦፍ ይችኛዋ ኔጌቲቭ ቢ ኦቨር ኤ ነው የሚሆነው ነው እያለን ያለው። ስለዚህ ይህ እንዴት እንደሆነ በጋራ እንመልከት። ይህንን በጥፋ እንዲይዝ። ስለዚህ ምንድን ነው የምናደርገው ማለት ነው? ኖርማሊ ሁልጊዜ ስናስቀምጥ እንዴት ነው የምናስቀምጠው? እንደዚህ አይነት ፈንክሽን ሲሰጠን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ሁልጊዜ ይመጣልን ኮሸንት አለ ኪው ኦፍ ኤክስ እንለዋለን። ኮሸንት ማለት ድርሻ ቅድም ከላይ ስናስቀምጥ የነበረው ማለት ነው። እዚህ ጋር ያለችው ኪው ኦፍ ኤክስ ነው የምትባለው ኮሸንት ናት። እኛዋ ደግሞ አር ኦፍ ኤክስ ነው የምትባለው ሪሜንደር ናት ማለት ነው። ስለዛ አሁን ምን አደረግን ማለት ነው? ኪው ኦፍ ኤክስ ሲባዛ እቺ ደግሞ አካፋይዋ ናት እዚህ ጋር ያለችው ማለት ነው። እዚች ጋር የምትቀመጠው። ስለዚህ ኪው ኦፍ ኤክስ ሲባዛ ኤኤክስ ፕላስ ቢ ከዛ ሲደመር ማለት አር ማለት ነው። አር ማለት ቀሪ ናት። ስለዚህ ኤፍ ኦፍ ኤክስ የሚገኘው በእነዚህ ውጤት ነው። እነዚህ ኮሸንት እና አካፋይ ተባዝተው ከዛ ሪሜንደሩ ሲደመር ኤፍ ኦፍ ኤክስ ይገኛል ማለት ነው። ስለዚህ ይህንን ፕሩፍ አድርጉ ነው እየተባልን ያለ ነው። አሁን ተመልከቱ። ምንድነው እየፈለግን ያለ ነው? አር ነው እየፈለግን ያለ ነው። አርን ፈለግን ማለት ይሄ ምን መሆን አለበት ማለት ነው? እዚህ ጋር ያለው ነገር መጥፋት አለበት ማለት ነው። ዛት ሚንስ ይሄ ዜሮ ሲሆን ነው አር የምትገኘው ማለት ነው። ይሄን ዜሮ ለማድረግ ደግሞ ምንድነው የምናደርገው ማለት ነው? እቺ ምን መሆን አለባት? ዜሮ መሆን አለባት። ኤኤክስ ፕላስ ቢ ዜሮ መሆን አለባት። ዜሮ መሆን አለባት ማለት ነው። ያልኩትኝ ያለትኝ ተረድታችሁኝ ከሆነ አርን ነው እየፈለግን ያለ ነው። አርን ፈለግን ማለት ካጠገቡ ያለው ነገር መጥፋት አለበት። የሚጠፋው ደግሞ ምን ሲሆን ነው? ዜሮ ሲሆን ነው። አሁን ተመልካች ከነዚህ ከሁለቱ አንዱ ዜሮ ሆነ ማለት ማባዛት ስለሆነ አንዱን ዜሮ ያደርገዋል። ከዛ አር ብቻዋን ትቀራለች ማለት ነው። ስለዚህ ኤክስ ፕላስ ቢ ዜሮ ስናደርጋት ምን ይሆናል ማለት ነው? ይሄ ኤክስ ከዛ ቢን ወደዚህ ወስዳታለሁ ማለት ነው። ኔጌቲቭ ቢ ትሆናለች። ከዛ ኤክስ ማለት ኦቨር ኤ ይሆንና የኤክስ ዋጋ ስንት ሆነ ማለት ነው? ኔጌቲቭ ቢ ኦቨር ኤ ሆነ ማለት ነው። ኦኬ ሶ ኤክስ ኔጌቲቭ ቢ ኦቨር ኤ ሲሆን ይሄ ፈንክሽን ዜሮ ይሆናል። ዳት ሚንስ ይሄኛው ምን አደረገው ማለት ነው? ዜሮ አደረገው። ከዛ አር ብቻዋን ቀረች ማለት ነው። ስለዚህ ከዚህ ላይ ምን አይነት ኮንክሉዥን እንወስዳለን ማለት ነው? ምን አይነት ኮንክሉዥን እንወስዳለን ማለት ነው? እዚህ ጋር ኤፍ ኦፍ ኔጌቲቭ ቢ ኦቨር ኤ ማለትም እችኛዋን ዜሮ ሳደርጋት እንደማለት ነው። ምን ይሆናል ማለት ነው? አር ይገኛል ማለት ነው። ስለዚህ ፕሩፍ የምናደርገው በዚህ መልኩ ነው። ለምስ ኤክስ ፕላስ ቢ ምን መሆን አለበት ማለት ነው? ዜሮ መሆን አለበት አርን ለማግኘት። ኤክስ ፕላስ ቢ ዜሮ የሚሆነው ደግሞ ምን ሲሆን ነው? ኤክስ አሩን ደግሞ የምናገኘው ምን ሲሆን? ኤክስ ፕላስ ቢ ዜሮ ሲሆን ነው። ከዚህ ላይ ኤክስን ስናወጣ ኤክስ እናደርግና ደግሜ እየሰራሁላችሁ ነው። ቢ ወደዚህ ትሄዳለች ኔጌቲቭ ቢ እዛ ኦቨር ኤ ኦቨር ኤ ዳት ሚንስ ቺ ኔጌቲቭ ቢ ኦቨር ኤ እዚች ውስጥ ስከት ይሄ ሙሉ በሙሉ
ካንስል ይሆናል፣ ዜሮ ይሆናል ማለት ነው። ምክንያቱም እቺ ዜሮ ሆነች ማለት እቺ ስታባዛት ዜሮ ስለምትሆን ከዛ አር ብቻን ትቀራለች ማለት ነው። ስለዚህ ሪሜንደራችን ኤፍ ኦፍ ማይነስ ቢ ኦቨር ኤ ነው ብንል እንችላለን ማለት ነው። ዛት ሚንስ ኔጌቲቭ ቢ ኦቨር ኤን እዚህ ውስጥም ተካል እንደማለት ነው። ስለዚህ ቀሪያችን በዚህ መልኩ እናገኘዋለን ማለት ነው። ከዚህ ጥያቄ ላይ የሚያነሳው ነገር አለ ወደፊት እሱን እንመለከታለን ማለት ነው። እሺ ቀጥሎ ደግሞ ፋክተራይዝ እንድናደርግ ነው የተጠየቅነው። ፋክተራይዜሽን እንኳን እዚህ ጋር እንድትይዙልኝ የምፈልገው ነገር የተለያየ ሰው በተለያየ መንገድ የተሰጠውን ነገር ፋክተራይዝ ሊያደርግ ይችላል። የተለያየ ሰው ብቻ ሳይሆን እንደየጥያቄውም አይነት ማለት ነው። አንዳንድ ጊዜ ራሽናሎች በመጠቀም አንዳንድ ጊዜ እንዲሁ በማየት በቀላሉ ሊመጡ የሚችሉ ፋክተራይዜሽኖች አሉ ማለት ነው። ዝሮ ዝሮ እነዚህንም ቢሆን በተደጋጋሚ ፕራክቲስ በማድረግ እናገኘዋለን ማለት ነው ሀሳቡን። አሁን ግን እንጀምር እስኪ። ትልልቅ ኤክስፖነንት ያላቸውን አንድ ላይ ግሩፕ ለማድረግ እንሞክር። ስለዚህ እነዚህ ሁለቱን አንድ ላይ እንይዛቸዋለን። ለምሳሌ ኤክስ ኪዩብድ ማይነስ 4x ስኩዌርን አንድ ላይ እንያዛቸው እስኪ እዚች ጋር አድርገን። ከዛ ደግሞ ማይነስ 7x ፕላስ ቴንን ደግሞ እስኪ ለብቻ አድርገን እንያዛቸው። ከዛ አሁን እነዚህን ሁለቱን የጋራ እናውጣላቸው። ኤክስ ስኩዌር ኢንቱ ኤክስ ማይነስ 4 ይሆናል ማለት ነው። ማይነስ 7x ፕላስ 10 እናደርገዋለን ማለት ነው። ፕላስ 10 እናደርገዋለን ማለት ነው። ከዛ ለዚህ እዚህኛው ላይ ምንድን ነው የምናደርገው ማለት ነው። እዚህ ጋር እንደምትመለከቱት ኤክስ ስኩዌር ታይምስ ኤክስ ማይነስ 4 አድርጌ ለማቃለል እያሰብኩኝ ያለሁት ነገር ግን ስቲል ስለማይመቸን ምን እናደርጋለን ማለት ነው። ራሽናል ሩት የሚባለውን ወይ እንጠቀማለን። ይሄ ራሽናል ሩት ቴረም የምንለው ምንድን ነው የሚያደርገው? ትልቅዬ ማለት ኮንስታንት ተርም ሆነ እዚህ ጋር ማነው ኮንስታንት ተርም ማለት ቫሪያብል የሌለው ኤ ነው ተብሎ የሚወከለው 10 አለ። ከዛ ደግሞ ሊዲንግ ኮፊሸንቱ አለ። ሊዲንግ ኮፊሸንታችን ማን ነው? ትልቅ ዲግሪ ያለው ኮፊሸንት ማለት ነው። ማን ነው እሱ? ኤን ማለት ነው። which is 1 ማለት ነው። ስለዚህ የዚህን ፋክተር እና የዚህን ፋክተር ለየብቻ እንጽፋለን ማለት ነው። ስለዚህ 10 ስለዚህ የ10 አሁን አካፋዮች እነማን ናቸው? ራሽናል ሩት ሲባል ምን ማለት ነው? የኤ ኖት ሲካፈል ኤኤን የኤ ኖት አካፋዮችን ለኤኤን አካፋዮች ማካፈል ነው። የአንድ አካፋዮች ማን ነው ሊሆን የሚችለው? ራሱ ፖዘቲቭ አንድ እና ኔጌቲቭ አንድ ነው ሊያካፍሉት የሚችሉ። የ10ን ሊያካፍሉ የሚችሉ በኔጌቲቭ በፖዘቲቭ ሳይድ ማን ነው? ራሱ ኔጌቲቭ ዋን ፕላስ ፖዘቲቭ ዋን ኔጌቲቭ ዋን ያካፍለዋል። 2 ታካፍለዋለች፣ 3 አታካፍልም፣ 4 አታካፍልም እና 5 ማለት ነው። ስለዚህ ስናስቀምጥኛ በተርታ ፕላስ ማይነስ 1 ፕላስ ማይነስ 2 አካፋዮቹ ማለት ነው እና ፕላስ ኦር ማይነስ 5 ሲካፈል ፕላስ ኦር ማይነስ 1 አሁን እናካፍል። ፕላስ ኦር ማይነስ 1 ሲካፈል ለፕላስ ኦር ማይነስ 1 ራሱ ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 2 ለፕላስ ኦር ማይነስ 1 ማን ይመጣል? ፕላስ ኦር ማይነስ 2 ከዛ ሌላ ፕላስ ኦር ማይነስ 5 ለውጥ የለውም ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው። አሁን ይሄ 1 2 3 ስናይ 3 አለን በጥፉ ማለት ነው። ኢምፔር 3 አለን ሲዘረጋም ደግሞ ስንበትነው ስንት ይሆናል ማለት ነው? 6 አካፋዮች አሉ። አሁን ከነዚህ ውስጥ ከ6 ውስጥ እዚህ ውስጥ ገብቶ ዜሮ ሊያደርግ የሚችለው ነው የምንመርጠው ማለት ነው። አንድን ስንከት ይሄ ነገር ዜሮ ይሆናል ወይስ አይሆንም የሚለውን እየመረጥን ነው የምናየው ማለት ነው። ስለዚህ እኔ ይሄንን ታይርሰም እንዳይሆን ብዬ በማሰብ ከዚህ ቀደም ብዬ ሞክሬው ነበረ ማለት ነው። ስለዚህ ኤክስን 5 አድርገን ስንሞክረው ይሄ ሙሉ ዜሮ ይመጣል። ዛት ሚንስ አካፋይ ናት ማለት ነው። ስለዚህ በዚህ መሰረት ምን እናደርጋለን ማለት ነው 5 አካፋይ መሆኗን ስናረጋግጥ ኤክስ ኪዩብድ እናደርጋለን ማይነስ 4x ስኩዌር ማይነስ 7x ፕላስ 10ን ለስንት እናካፍላለን? ለኤክስ ማይነስ 5 እናካፍላለን ማለት ነው። ከዛ ይሄን ለዚህ ስናካፍል ቅድም ባየነው መሰረት ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ይመጣልናል ማለት ነው። ስለዚህ መልሳችን እንደዚህ ይመጣልናል ማለት ነው ለዚህ ስናካፍል። ከዛ ፋይናሊ ይሄን እንዳለ ሰመራይዝ አድርገን ስናስቀምጠው ይሄን ፋክተራይዝ ይሆንና ኤክስ ማይነስ 5 ታይምስ
ኤክስ ፕላስ 2 ታይምስ ኤክስ ማይነስ 1። ይህኛው ይሄ ሲበተን ነው። ኤክስ ማይነስ 5 ደግሞ ራሷ ናት፣ ምክንያቱም ማካፈል ስለነበረች ማለት ነው። ይህ ሀሳብ ካልገባችሁ ለብቻው ንገሩኝና ይሄ ወይም ደግሞ ራሱን ችሎ ፋክተራይዜሽን የሚለውን ለብቻው አስረዳችኋለሁ ማለት ነው። ግን ይህን ጀስት ችኛን ጥያቄ ለመስራት ያክል የተወሰነ ገለጻ ለማድረግ ሞክሬያለሁ። ግን ካልገባችሁ አልገባንም ወይም ደግሞ ትንሽ ክላሪፋይ ብታደርግልኝ የምትሉት ሀሳብ ካለ ኮሜንት ላይ ጻፉልኝና ራሱን የቻለ ቪዲዮ ለዚህ እሰራላችኋለሁ ማለት ነው። ብቻ ፋክተራይዜሽን ምን ይፈልጋል ማለት ነው? በደንብ ማሰብን ይፈልጋል ማለት ነው። ስለዚህ ቀጣይ የምንመለከተው ጥያቄ ደግሞ ፋይንድ ዘ ቫሊ ኦፍ ኤክስ ሰች ዛት ምንድነው እያለን ያለው? ወይን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ይሄ ነው። ከዛ በማን ተካፈለ? በዚህ ሪሜንደሩ ስንት ነው? ኔጌቲቭ 3 ነው። ስለዚህ ይሄንን ፈንክሽን ለዚህ ስናካፍለው ቀሪያችን ስንት ነው? ይሄ ነው ማለት ነው። ቅድም ላይ ካስተዋላችሁት ኤፍ ኦፍ ማይነስ ቢ ኦቨር ኤ ምንድነው ተባብለናል? አር ነው ሪሜንደር ነው ተብለናል። ስለዚህ አሁን ማይነስ እቺኝ ከዚህ ውስጥ እቺ ደግሞ ማን ብለን የወሰድናት ናት? ቅድም ካስታወሳችሁ ኤክስ ፕላስ ቢ ብለን የወሰድናት ናት። ስለዚህ አሁን ከዚህ ላይ ኤ ማናት? ማይነስ ቢ ኦቨር ኤን ስንሰራ ማይነስ ቢ ማናት? እችኛዋ ኔጌቲቭ 3 ማለት ነው። በዚህ ኔጌቲቭ እዚህ ጋር ኔጌቲቭ ስላለ ፖዚቲቭ 3 ትሆናለች እንዳጋጣሚ ሆኖ። ኤ ደግሞ በውስጥ ታዋቂነት እዚህ ጋር አንድ ናት። ስለዚህ አንድ። ስለዚህ ማይነስ ቢ ኦቨር ኤ ስንት ሆነ ማለት ነው? 3 ሆነ ማለት ነው። ስለዚህ ኤፍ ኦፍ 3 ስንተካ ሪሜንደሩ ስንት ነው ተብለናል? ታዚ ሪሜንደር ኦፍ ኔጌቲቭ 3። ስለዚህ ኤፍ ኦፍ 3 3ን ውስጥ ስንተካ 3 ኢንቱ በኤክስ ቦታ 3ን ስናስገባ ሲቀነስ 2 አሁንም በኤክስ ቦታ 3ን ስናስገባ ሲደመር አሁንም ኬ ብለን 3ን ስናስገባ ሲቀነስ 6 ስንል ማንን ታገኛላችሁ ተባልን? ሪሜንደር ቀሪ ኔጌቲቭ 3ን ታገኛላችሁ ተባለ። ምክንያቱም አር ነው ተብለናል። ለዚያውም መስራት ነው የሚጠበቅብን። ስለዚህ ኔጌቲቭ 3 ሁሉ ይሆናል። 3ን 3 ጊዜ ስናባዛ 27 ይመጣል። በ3 ስናባዛው 81 ሲቀነስ የ9 ይመጣል። በ2 18 ሲደመር 3ን በኔጌቲቭ 6 ስናባዛ ደግሞ 3 ዘ ፓወር ኦፍ 3 ታይምስ ኔጌቲቭ ሲ ደግሞ ኔጌቲቭ 18 ይመጣል። ስለዚህ ኔጌቲቭ 18 ኬ ሆነ ማለት ነው። 81 ላይ 18 እንቀንሳለን ማለት ነው። ከ81 ላይ 18 ስለዚህ ከ11 ላይ 8 ስንት ይመጣል? 3 ከ7 ላይ 1 6 63 ማለት ነው። 63 ሲቀነስ 18 ኬ ሁሉ ይሆናል ኔጌቲቭ 3። ከዛ ችኛዋ ኔጌቲቭ 18 ኬ ወደዚህ እንወስዳትና እችን ወደዚህ እናመጣታለን። 63 ሲደመር 3 ይሆናል 18 ኬ ኦቨር 18 ኦቨር 18። ስለዚህ ኬ ስንት መጣ ማለት ነው? 66 18ኛ ማቃለል ይቻላል ማለት ነው። ስለዚህ በዚህ መልኩ ሶልቭ ይደረጋል ማለት ነው። የተፈለገው ነገር ምንድነው ማለት ነው? እችኛዋን ሀሳብ መተግበር እንድትችሉ ነው። ማይነስ ቢ ኦቨር ኤ ማለት ከዚህ ነው የምታወጣው። የኤክስ ማይነስ 3ን እንዴት እንድትወስዷት ነው የሚጠበቀው ማለት ነው። እንደ ኤኤክስ ፕላስ ቢ እንድትወስዷት ነው የሚጠበቀው። ከዛ ማይነስ ቢ ኦቨር ኤን ስታወጡ እንዴት ነው የምታወጡት? ይችን እንደ ቢ ትወስዳታላችሁ። ኤን ደግሞ በውስጥ ታዋቂነት እዚህ ጋር አንድ እንዳለች ትወስዳላችሁ። ከዛ ያችን ማይነስ ቢ ኦቨር ኤ ኔጌቲቭ 3 ኦቨር 1 ማለትም ማይነስ ማናታ ማይነስ ቢ ማለት እዚህ ጋር ማናት 3 ናት። ኤ ደግሞ አንድ ናት 3 ኦቨር 1። ስለዚህ የዚህን ቫልዩ እዚህ ፈንክሽን ስትፈቱ የምታገኙት ማንን ነው? ቀሪውን ነው፣ ሪማይንደሩን ነው የምታገኙት። ሪማይንደሩ ደግሞ ስንት ነው ተብላችኋል? ኔጌቲቭ 3 ነው። ስለዚህ ይሄን ስከት ይሄን እናገኛለሁ ብላችሁ ሶልቭ ስታደርጉ ኬን በኋላ ላይ ታገኟታላችሁ ማለት ነው። ቀስ ብላችሁ ኪንን ጥያቄ ደግማችሁ ስሯት። ከዛ ደግሞ ሌላ ጥያቄ ደግማችሁ ስትሰሩበት የበለጠ ክሊል ይሆንላችኋል ማለት ነው። ከዛ ምንድነው እየተባለ ያለው ደግሞ ተመሳሳይ ጥያቄ ነው። አሁን ደግሞ ኤክስ ፕላስ ቢ ማንናት ማለት ነው። ኤክስ ፕላስ 1 አስ ኤክስ ፕላስ ቢ ተብለን ቅድም እንደወሰድነው ጥያቄ ነው የምንወስደው ማለት ነው። ከዛ በኋላ ፋክተር ኦፍ ኤክስ ኪዩብድ ማይነስ ኬ ኤክስ ስኩዌር ፕላስ 4 ኤክስ ማይነስ 1። ስለዚህ ኬ እንድናገኝ ነው የተፈለገው። አሁን ቅድም ላይ ምን ተብለናል? ሪሜንደራችን ስንት ነው ተብሏል? ኔጌቲቭ 3 ነው ተብሏል። የአሁኑ ላይ ግን የሚለየው ምንድን ነው? ፋክተር ነው ተብሏል። ዛት ሚንስ ሪሜንደሩ ስንት ነው ማለት ነው? አንድ ነገር የአንድ ቁጥር የሆነ ነገር ፋክተር ነው ተባለ ማለት ቀሪ የለውም ማለት ነው። ሲካፈል ዛት ሚንስ ሪሜንደሩ 0 ነው። ስለዚህ ኤክስ ፕላስ ቢ ሪሜንደራችን 0 መሆኑን አረጋገጥን ማለት ነው። ኤክስ ፕላስ ቢ ላይ ደግሞ ማይነስ ቢ ኦቨር ኤ ማውጣት ይጠበቅብናል።
ስለዚህ ቢ ስንት ናት? አሁን እዚህ ጋር ዋን ናት። ስለዚህ ኔጌቲቭ አለች። ኤ ስንት ናት? እዚች ጋር ታዋቂነት አንድ አለች። ስለዚህ ኔጌቲቭ ዋን ማለት ነው የምትሆነው። ስለዚህ አሁን ምንድነው የምናደርገው? እቺ ኔጌቲቭ ዋን እዚህ ውስጥ ነው የምንፈተው ማለት ነው እዚህ ፈንክሽን ውስጥ። ስለዚህ ኔጌቲቭ ዋን ዘ ፓወር ኦፍ ስሪ ሲቀነስ ኬ፣ አሁንም በኤክስ ቦታ ኔጌቲቭ ዋን ዘ ፓወር ኦፍ ቱ ፕላስ ፎር ታይምስ ኔጌቲቭ ዋን ማይነስ ዋን ዊች ኢዝ ኢኳል ቱ ስንት? ዜሮ። እያችሁ ኤፍ ኦፍ ማይነስ ቢ ኦቨር ኤ ኢዝ ኢኳል ቱ ሪሜንደር አልሬ የተባለው ቅድም ትዝ ካላችሁ ኤፍ ኦፍ ማይነስ ቢ ቅድም ፕሩፉ ላይ ማለት ነው ማይነስ ቢ ኦቨር ኤ ኢዝ ኢኳል ቱ ሪሜንደር ነበር የተባባልነው። ስለዚህ ኔጌቲቭ ዋን ዘ ፓወር ኦፍ ስሪ ኦብቪየስሊ ምንድን ነው የሚሆነው? ኔጌቲቭ ዋን ነው የሚመጣው። ከዛ በኋላኛው ፖዘቲቭ ዋን ይሆናል። ፖዘቲቭ ዋን ሲባዛ በኔጌቲቭ ኬ ኔጌቲቭ ኬ፣ ከዛ ማይነስ ፎር ማይነስ ዋን ኢዝ ኢኳል ቱ ዜሮ። ማይነስ ፎር ማይነስ ዋን ማይነስ ፋይቭ። እዚህ ጋር ደግሞ ሌላ ኔጌቲቭ ዋን አለች ማይነስ ሲክስ። ስለዚህ ማይነስ ኬ ማይነስ ሲክስ ኢኳል ቱ ዜሮ። ምናልባት የቁጥር ስህተት ነው እንጂ ሊኖርብን የሚችለው ከኖረብንም ከዛ ውጪ ኤቭሪቲንግ ኢዝ ኮሬክት ማለት ነው። ስለዚህ ኔጌቲቭ ኬ ኢዝ ኢኳል ቱ ስድስት ኦቨር ኔጌቲቭ ኦቨር ኔጌቲቭ። እዚህ ኬ ስንት መጣ ማለት ነው? ኔጌቲቭ ስድስት መጣ ማለት ነው። ስለዚህ አሁን ቅድም ላይ የሰራ ነው ኤ ላይም የሰራ ነው ጥያቄ፣ እዚህ ጋር የሰራ ነውም ጥያቄ፣ አሁንም እዚህ ጋር የሰራ ነው ጥያቄ በሙሉ ሊያጠይቁ የሚፈልጉት ነገር ይችን ነው ማለት ነው። በደንብ ሜሞራይዝ ለማድረግ እስኪ እዚህ ጋር ልውሰዳችሁ። የጥያቄ ማለት ነው አምስተኛው ላይ ያነሳ ነው ጥያቄ። የሆነ ፈንክሽን አለ። ከዛ በኋላ ፈርስት ዲግሪ በሆነ ፖሊኖሚያል ሲካፈል ሪሜንደሩ ምንድን ነው? ኤፍ ኦፍ ማይነስ ቢ ኦቨር ኤ ነው ማለት ነው። ስለዚህ ይህንን ነው ማለት ነው እንድናስታውስ የፈለገው ማለት ነው ጥያቄው። ሶ አይ ቲንክ የዚህንም ሀሳብ አግኝታችሁታል ብዬ ተስፋ አደርጋለሁኝ። ስለዚህ ወደ ቀጣዩ ጥያቄያችን እንሄዳለን። ቀጣዩ ጥያቄያችን ደግሞ ተመሳሳይ ነው። ወይም ፖሊኖሚያል ይኸውና የሆነ ፖሊኖሚያል ፈንክሽን አለን በኤክስ ፕላስ ዋን ሲካፈል ሪሜንደሩ ኔጌቲቭ ቴን ነው። ኤፍ ኦፍ ዋን ደግሞ 10 ነው እያለን ያለው። ስለዚህ ኤክስ ፕላስ ዋን አሁንም ልክ እንደ ቅድሙ ነው የምናደርገው። ስለዚህ ማንን እንተካለን ማለት ነው? እዚህ ጋር ኔጌቲቭ ዋን እንተካለን ማለት ነው። ስለዚህ ኤ አደርግና ቱ በኤክስ ቦታ ኔጌቲቭ ዋን፣ ምክንያቱም ማይነስ ቢ ኦቨር ኤ ቢ ስንት ነው? አንድ ነው። ከዛ ኔጌቲቭ እዚህ ጋር ኤ ስንት ነው? አንድ፣ እንደዛ ማለት ነው። ከዛ ፕላስ ዋን ዘ ሆል ስኩዌር ሲደመር ቢ በኤክስ ቦታ ኔጌቲቭ ዋን ቀነስ ስንት? ሁለት ዘ ፓወር ኦፍ ቱ። ከዛ ስንሰራው ይሄንን ኔጌቲቭ ቱ ይመጣል። ኔጌቲቭ ቱ ፕላስ ዋን ኔጌቲቭ ዋን አይደል? ኔጌቲቭ ዋን ፕላስ ዋን ዘ ሆል ስኩዌር ፕላስ ቢ ኢንቱ ኔጌቲቭ ስሪ ዘ ሆል ስኩዌር 9 ቢ ሲደመር አንድ ማለት ነው። ከዚህ ጋር ማን አለች? ኤ። ስለዚህ ኤ ሲባዛ በአንድ ወይም ደግሞ በሌላ አባባል ይሄ ኤ ታይምስ ዋን ማለት ነው። ኤ ፕላስ 9 ቢ ሊሆናል ስንት? ኔጌቲቭ 10 ተብሏል። አንድ እዚህ ጋር ኢኩዌሽን ማለት ብለን እንወስዳለን ማለት ነው ይሄንን። ከዛ ኔጌቲቭ ዋን ብለን እንወስዳለን ማለት ነው። ቀጥሎ ደግሞ ኤፍ ኦፍ ዋን ስንት ነው ተብለናል? ቴን ነው ተብለናል። ስለዚህ አንድ መተካት ነው። እዚች ውስጥ አንድ እናስገባለን፣ እዚች ውስጥ አንድ እናስገባለን። ስለዚህ ስንት ይመጣል ማለት ነው? ኤ ኢንቱ ቱ ታይምስ ዋን ፕላስ ዋን ዘ ሆል ስኩዌር ፕላስ ቢ ዋን ማይነስ ቱ ዘ ሆል ስኩዌር ማለት ነው። ስለዚህ ይሄኛው ልክ እንደ ቅድሞ ናይን ኤ ፕላስ ቢ ሁሉ ይሆናል ማለት ነው። ስለዚህ እችኛዋን ሶልቭ ማድረግ ማለት ነው የሚጠበቅብን። ስለዚህ እዚች ጋር አንድ ኢኩዌሽን መጥታልናለች፣ እዚህ ጋር አንድ ኢኩዌሽን መጥቶልናል። እነዚህ ሁለቱን አንድ ላይ በሳይመልታኒየስ ኢኩዌሽን ኮምባይን አድርገን የኤን እና የቢን ዋጋ መፈለግ ነው። ስለዚህ ኤ ሲደመር ናይን ቢ ኔጌቲቭ ቴን ነው። ናይን ኤ ሲደመር ቢ ደግሞ ፖዘቲቭ ቴን ነው ማለት ነው። ስለዚህ ወይ ኤን ወይ ቢን እናጣፋ። ማን እናጣፋ? ሌት በቃ ፊት ለፊት ኤን እናጣፋ። ኤን ለማጣፋት የዘጠኝ ከሆነ ደግሞ ኔጌቲቭ 9 መሆን አለበት። ስለዚህ በኔጌቲቭ 9 እናባዛው የላይኛውን እና በዛ የላይኛው ኔጌቲቭ 9 ኤ ሲቀነስ 9 ሲባዛ በ9 ኔጌቲቭ 81 ቢ
እኩል ይሆናል ኔጌቲቭ 9 ሲባዛ በኔጌቲቭ 10 ፖዘቲቭ 90 ይመጣል። ከዛ ከታች ናይን ኤ ፕላስ ቢ እኩል ይሆናል ቴን። አሁን ምንድን ነው ያደረግነው? ይሄኛውና ይችኛዋ ኤ እና ይችኛዋ ኤ እንዲጣፉልኝ ነው። ስለዚህ ግዴታ እቺ 9 ከሆነች በዚህ ተቃራኒ ቁጥር የላይኛው ማባዛት አለብኝ። የላይኛውን ሳባዛ ደግሞ ሙሉን ነው ማባዛ፣ ኤም ብቻ አይደለም ማባዛው ማለት ነው። አለበለዚያ መልሴ ስህተት ስለሚኖርበት አሁን ስደምራቸው ይጣፉልኛል። ይሄና ይሄ ይጣፉልኛል። 81 ኔጌቲቭ 81 ሲደመር ቢ ስንት ይሆናል ማለት ነው? ኔጌቲቭ 80 ቢ ዳት ሚንስ 81 ብር እዳለብኝ። እዚች ጋር ፖዘቲቭ 1 ብር እንደማለት ነው ያለኝ። እዚህ ኔጌቲቭ 80 ብር ቀረብኝ፣ 1 ብር ከፈልኩ እንደማለት ነው። እዚህ ጋር ደግሞ ፖዘቲቭ 90 ሲደመር 10 ማለት ነው ፖዘቲቭ 100 ይመጣል ቢ። ስለዚህ ኔጌቲቭ 80 ይሆንና ይበዝ ተጣፍቶ የቢ ዋጋ ኔጌቲቭ 10 ኦቨር 8 መጣ ማለት ነው። የቢ ዋጋ ኔጌቲቭ 10 ኦቨር 8 መጣ። ቀጥሎ ማን ይቀራል ማለት ነው? የኤ ነው። ስለዚህ ኤ ማለት ደግሞ ኤ ፕላስ 9 ቢ እኩል ይሆናል ኔጌቲቭ 10 የተባባል ነው አይደለ? ስለዚህ ኤን ለማግኘት ኔጌቲቭ 10 እችኛው ወደዚህ ስትሄድ ኔጌቲቭ 9 ቢ። ስለዚህ ኔጌቲቭ 10 ሲቀነስ 9 እዚህ ጋር አለች። ቢ ስንት ናት? ኔጌቲቭ 10 ኦቨር 8 ማለት ነው። ስለዚህ ይሄን በዚህ ሳባዛው ኔጌቲቭ 90 ይመጣል። ኔጌቲቭ 10 ስለዚህ እዚህ ጋር ቢ ስንት መቶልናል ማለት ነው? ኔጌቲቭ 10 ኦቨር 8 መቶልናል ማለት ነው። ስለዚህ እዚች ጋር መተን ምንድነው እያደረግን ያለ ነው ማለት ነው? ኤ ፕላስ 9 ቢ የሚለው ቦታ ላይ የኤን ዋጋ ለመፈለግ ነው ጥረት እያደረግን ያለ ነው። ስለዚህ ኤ ኢዝ ኢኳል ቱ ኔጌቲቭ 10 ማይነስ 9 ቢ ይሆናል ማለት ነው። ስለዚህ ኔጌቲቭ 10 ሲቀነስ ኔጌቲቭ 9 በቢ ቦታ ኔጌቲቭ 10 8ን ያስገብተን መስራት ነው ማለት ነው ይሆናል። እችኛ በዚችኛ ስትባዛ ኔጌቲቭ 90 ኔጌቲቭ 10 ማይነስ 90 ኦቨር 8 ይህን ስንሰራ ኦልሬዲ 80 ሲቀነስ 90 መልሰው ኔጌቲቭ 10 ኦቨር 8። ስለዚህ የኤም የቢም ዋጋ የሁለቱም ያው ነው የሚመጣው ማለት ነው። ስለዚህ ይሄ ጥያቄም ይሄንን ይመስላል ማለት ነው። እሺ የአስረኛው ጥያቄ ደግሞ ምንድን ነው የሚለን? ፋይንድ ዘ ቫሉስ ኦፍ ፒ ኤንድ ኪው ኤፍ ኤክስ ፕላስ 1 ኢዝ ኤ ኮመን ፋክተር ኦፍ ኤፍ ኦፍ ኤክስ ይሄና ይሄ። ስለዚህ ኤክስ ፕላስ 1 ለዚህም ምንድናት? ፋክተር ናት። ዛት ሚንስ ኮመን ፋክተር ነው ማለት ሁለቱም ጋር ኔጌቲቭ ዋንን ብከት ዛት ሚንስ እዚህ ጋር ኤክስ ፕላስ 1 አይደለ? ኔጌቲቭ ቢ ኦቨር ኤን ብከት ሁለቱም ጋር ዜሮ ይመጣል ማለት ነው። ስለዚህ ሁለቱም ጋር ልተካ ኔጌቲቭ አንድን ስተካ እዚህ ጋር 2 ታይምስ ኔጌቲቭ 1 ዘ ፓወር ኦፍ 4 ማይነስ ፒ ኔጌቲቭ 1 ዘ ፓወር ኦፍ 3 ሲደመር ኪው ኔጌቲቭ 1 ዘ ፓወር ኦፍ 2 ሲደመር 2 የላይኛው ይሄ 2 መጣ ሲቀነስ ፒ እችኛው ኔጌቲቭ ናት። ስለዚህ ሲደመር ፒ ይሆናል። እችም ኔጌቲቭ ስለምትሆን ማለት ነው። ከዛ እችኛዋ ፕላስ 9 ፕላስ 2 ሲጠቃለል ይሄ 2 እና 2 4 አይደል? 4 ማለት ነው። 4 ፕላስ ፒ ፕላስ ኪው እኩል ይሆናል ምን? 0። ለምን? ፋክተር ስለሆነ ማለት ነው። እዚህ ጋር እንምጣና እናደርጋለን። ፒ ኔጌቲቭ 1 ዘ ፓወር ኦፍ 5 ሲደመር 8 ኔጌቲቭ 1 ዘ ፓወር ኦፍ 3 ሲቀነስ 4 ኔጌቲቭ 1 ዘ ፓወር ኦፍ 2 ሲቀነስ ኪው ኔጌቲቭ 1 ማለት ነው። ስለዚህ ችኛዋ ኔጌቲቭ ፒ ችኛዋ ማለት ነው በፓወር ኦፍ ኦድ ስለሆነ አትቀየርም። ኔጌቲቭ ፒ ትመጣለች። ችኛዋ ኔጌቲቭ 8 ይሄኛው ፖዘቲቭ 1 ስለዚህ ችኛዋ ኔጌቲቭ 4 ከዛ ይሄኛው ፕላስ ኪው ይመጣል። ስለዚህ ፒ ማይነስ ፒ ፕላስ ኪው ማይነስ 12 ስለዚህ ማይነስ ፒ ፕላስ ኪው ማይነስ 12 እኩል ይሆናል 0 ማለት ነው። 0 ማለት ነው።
እሺ ይቅርታ። አሁን ደግሞ ልክ እንደ ቅድሙ አይነት ጥያቄ ነው አሁንም እየጠየቀን ያለው ፒና ኪውን እንድናወጣ ነው። አሁኑ ከሪማይንደር ጋር በተያያዘ ከሪማይንደር ቴሮም ጋር በተያያዘ ያለ ጥያቄ ነው። ስለዚህ አሁን እያለን ያለው ምንድን ነው? ኤክስ ፕላስ ዋን ለዚህ ፈንክሽን ምኑ ነው? አካፋዩ ነው። እና አካፋዩ ዛት ሚንስ ያለ ቀሪ ያካፍሏል ማለት ነው። ስለዚህ ያለ ቀሪ ያካፍሏል ማለት ምን ማለት ነው? ሪማይንደሩ ዜሮ ነው እንደማለት ነው። ዛት ሚንስ ሪማይንደር ዜሮ ነው እያልን ነው ማለት ነው። ቅድም ላይ ደግሞ አስተውላችሁት ከነበረ አምስተኛው ጥያቄ ላይ አሁንም የተደጋገመ ስለሆነ ኤፍ ኦፍ ማይነስ ቢ ኦቨር ኤ እኩል ይሆናል ምንድን ነው? ሪማይንደር ነው። ስለዚህ ማይነስ ቢ ኦቨር ኤ ማለት አካፋያችን ላይ የምናወጣው ነገር ነው። ስለዚህ ከዚህ ላይ ማይነስ ቢ ኦቨር ኤን ስንሰራ ቢ ስንት ነው? እዚህ ጋር አንድ፣ ኤ ስንት ነው? አንድ። ኔጌቲቭን መጠቀማችን መርሳት የለብንም። ስለዚህ የማይነስ ቢ ኦቨር ኤ ዋጋ ስንት ነው ማለት ነው? ኤፍ ኦፍ ማይነስ ዋን። ኤፍ ኦፍ ማይነስ ዋን ስንት ነው ማለት ነው? ሪማይንደሩ ነው። ሪማይንደራችን ደግሞ ፋክተር ነው ስለተባለ አካፋይ ነው ስለተባለ ስንት ነው ማለት ነው? ሪማይንደሩ ዜሮ ነው። ስለዚህ እኛ ምን ማድረግ አለብን? አሁን ኤፍ ኦፍ ማይነስ ዋንን መስራት ይጠበቅብናል። ስለዚህ በኤክስ ቦታ እንዳለ ኔጌቲቭ ዋን እንጠቃለን። ስለዚህ ፒ ኔጌቲቭ ዋን ዘ ፓወር ኦፍ ፎር ማይነስ ቱ ኪው ከዛ ኔጌቲቭ ዋን አሁንም ዘ ፓወር ኦፍ ስሪ ፕላስ ኪው ኔጌቲቭ ዋን ዘ ፓወር ኦፍ ቱ ማይነስ ፒ ኔጌቲቭ ዋን ፕላስ ቱ ይሆናል ማለት ነው። ከዛ ይሄኛው ይመጣል። ለምን ኔጌቲቭ ዋን ዘ ፓወር ኦፍ ፎር ፒ ነው ማይነስ ችኛዋ ኔጌቲቭ ዋን ትመጣ ነበረ። በዚህ ኔጌቲቭ ቱ ፖዘቲቭ ትሆናለች ማለት ነው። ስለዚህ ፖዘቲቭ ቱ ኪው ይመጣል። ይሄኛው ፕላስ ኪው ይመጣል። ማይነስ የነበረው እዚህ ጋር ፕላስ ፒ ይሆናል። ፕላስ ቱ ስንት መልሱ ስንት ነው? ዜሮ። እያችሁ ዜሮ። ለምን ፋክተር ነው ስለተባለ አሁን ለቬክተር እንሰበስባለን። ኪዎቹን እንደማምራቸውና ስንት ይመጡልናል? ይሄ ቱ ኪው ነው። ፕላስ ኪው ስንት ይሆናል ማለት ነው? ስሪ ኪው። ፒ እና ፒ ስንት አለን? ሁለት አለን። ስለዚህ ቱ ፒ ፕላስ ቱ ነበረ ወደዛ እንወስዳትና ኔጌቲቭ ቱ ትሆናለች ማለት ነው። ስለዚህ ይሄ ኢኩዌሽን ዋን ብለን እንወስደዋለን። ሌላውን አጥፍተን ይህንን እንይዛለን ማለት ነው። ስለዚህ ይህንን ለማድረግ ደግሞ ይህንን ከላይ ያለው እንዳለ እናጠፋዋለን ለበኋላችን ያግዛል። ከዛ በመቀጠል ደግሞ ሌላ እዚች ጋር የተሰጠችን ፍንጭ አለች፣ ሂንት አለች። ምንድነው? ኤፍ ኦፍ ዋን ስንት ነው ተብለናል? ሁለት ነው ተብለናል። ስለዚህ ሁሉም ጋር ደግሞ አሁን አንዳንድ እንተካለን። ስለዚህ ፒ ዋን ዘ ፓወር ኦፍ ፎር ማይነስ ቱ ኪው ዋን ዘ ፓወር ኦፍ ስሪ ፕላስ ኪው ዋን ዘ ፓወር ኦፍ ቱ ማይነስ ፒ ዋን ፕላስ ቱ። እቺ ኔጌቲቭ ፒ በሚል ያዙልኝ። ሁሉንም ስንሰራው እዚህ ጋር ፒ ከዛኛው ኔጌቲቭ ቱ ኪው ይመጣል። ከዛ ፕላስ ኪው ስኩዌር ከዛ በኋላ ፕላስ የነበረው ኔጌቲቭ ይሆንና እዚህ ጋር ስለዚህ ፕላስ ቱ እዚህ ጋር ማይነስ ቱ ኪው አለ አይደለ? ከዛ እዚህ ጋር ፕላስ ሳይሆን ፕላስ ኪው እንላለን። ከዛ እዚች ጋር ግን ማይነስ ፒ ፕላስ ሊሆናል ስንት? ሁለት። መርሳት የለብንም ይሄንን። ከዛ አሁን እነዚህ ሁለቱን ስንደማምራቸው ማይነስ ኪው ይመጣል። ፒ እና ፒ ተጣፉ። ከዛ ሁለት አይደል? እዚህ ጋር ፕላስ ቱ አለች እኩል ይሆናል ሁለት። ይቺ ሁለትም ወደዚህ ስትሄድ ትጣፋለች። ስለዚህ የኪው ዋጋ ስንት ሆነ ማለት ነው? ዜሮ። ኦቨር ኔጌቲቭ ለውጥ የለውም። የኪው ዋጋ ዜሮ ሆነ ማለት ነው። ስለዚህ ኪው ስንት ናት? ዜሮ። ማንቀረችን ፒ። ስለዚህ ኪው ዜሮ ከሆነች እዚህ ውስጥ ማስገባት ነው ማለት ነው። ስለዚህ ቱ ፒ ፕላስ ስሪ ኪው ቦታ ዜሮ ማስገባት እኩል ይሆናል ኔጌቲቭ ቱ። ስለዚህ ይሄ ዜሮ ሆነ። ቱ ፒ እኩል ይሆናል ኔጌቲቭ ቱ ኦቨር ቱ ስናደርግ የፒ ዋጋ ስንት መጣ ማለት ነው? ኔጌቲቭ አንድ መጣ ማለት ነው። ይህን ይመስላል። ስለዚህ ፋይናሊ የፒ ዋጋ ኔጌቲቭ አንድ፣ የኪው ዋጋ ዜሮ መጣልን ማለት ነው። ፒ ኔጌቲቭ አንድ፣ ኪው ዜሮ መጣ ማለት ነው።
ስለዚህ 11ኛውን ጥያቄ ጨረስን ማለት ነው። ቀጥሎ 12ኛው ጥያቄ ነው የምንሰራው። የ12ኛው ጥያቄ ደግሞ ምንድን ነው የሚለው አንድ ፖሊኖሚያል ፈንክሽን እንድናገኝ ነው የተፈለገው። ምን የሆነ ዲግሪ 3 የሆነ ፋክተሮቹ ደግሞ እነዚህ የሆኑ ማለት ነው። እና ኤፍ ኦፍ ቱ ደግሞ ስንት የሆነ 48 የሆነ። ስለዚህ ፋክተሮቹ ናቸው ከተባለም ኤክስ ፕላስ 1 ሲባዛ ኤክስ ሲባዛ ኤክስ ፕላስ 2 ስንት ነው ማለት ነው? ምንድን ነው ማለት ነው? ያ የምንፈልገው ኤፍ ኦፍ ኤክስ ነው ማለት ነው። በዚች ጋር ግን የሆነ ኮፊሽንት ሊኖር ስለሚችል ሁልጊዜ ኬ ማለት አለብን ያለውን ኮፊሽንት ስለማለት። ከዛ ሁለት ደግሞ ስንከትበት እዚህ ላይ ኬ ሁለት ሲደመር አንድ ሲባዛ ሁለት ሁለት ሲደመር ሁለት አይደል? ስንት ነው? 48 በኤክስ ቦታ ሁለትን ስንተካ 3 ሲባዛ ይሄ 3 መጣ ሲባዛ በሁለት ሲባዛ በአራት 3 ጊዜ 2 6 6 ጊዜ 4 24 ይሆናል 48። ስለዚህ 24 ኬ እኩል ይሆናል 48። ስለዚህ የኬ ዋጋ ስንት መጣ ማለት ነው? ሁለት መጣ ማለት ነው። ስለዚህ ፈንክሽናችን ሲቀመጥ በኬ ቦታ ሁለትን አስቀምጦ ማስተካከል ነው ማለት ነው። ይቅርታ ራሽናል ዜሮ ማውጣት ቅድም ላይ ስናየው የነበረው ነገር ነው። ስለዚህ አሁን እዚህ ጋር የኤኖትን አካፋዮች እንዘረዝራለን። የኤኖት አካፋይ ማለት ማን ነው? የኮንስታንት ተርሙ የሁለት ማለት። ስለዚህ ኤኖት የምንላት ይችን ነው፣ ሁለትን ነው ኮንስታንት ተርሟን ማለት። ኤኤን የምንለው ደግሞ ትልቅዬ ፓወር የያዘውን ኮፊሽንት ነው ቺዝ ኤኤን ማለት ነው። ስለዚህ የኤኤንን ኮፊሽንት እንዘረዝራለን። እዚህ ጋር የኤኤንን አካፋይ እንዘረዝራለን ማለት ነው። የስድስት አካፋይ ማን ማን ነው? ፕላስ ኦር ማይነስ ዋን አንድ ታካፍላለች ሁለት እና ሶስት አይደል? ከዛ ደግሞ የሁለትስ እነማን ናቸው? ፕላስ ኦር ማይነስ ዋን እና ፕላስ ኦር ማይነስ ቱ ማለት ነው። ስለዚህ ይህንን ለዚህ ማካፈል ነው። አንድ ሲካፈል ለአንድ ፕላስ ኦር ማይነስ ዋን ይሆናል ማለት ነው። ከዛ ሌላስ ደግሞ ማን ነው የሚሆነው? ፕላስ ኦር ማይነስ ዋን ለዚህ ስናካፍል ፕላስ ኦር ማይነስ ዋን ኦቨር ቱ ፕላስ ኦር ማይነስ ዋን ኦቨር ስሪ ከዛ ደግሞ ይችኛው ለዚህ ስትካፈል ፕላስ ኦር ማይነስ ቱ ኮማ ፕላስ ኦር ማይነስ ዋን ኦልሬዲ ተጽፏል። ይሄ ለዚህ ሲካፈል ከዛ ይሄን ለዚህ ደግሞ ፕላስ ኦር ማይነስ ቱ ኦቨር ስሪ ማለት ነው። ስለዚህ እነዚህ በሙሉ ራሽናል ሩቶቹ ናቸው። ከዛ ከነዚህ ውስጥ ደግሞ ዜሮ የሚያደርገውን እንፈልጋለን ማለት ነው። ከዛ ራሽናል ዜሮ እንላቸዋለን። ፖሲብል የሆኑት ሩቶች ግን እነዚህ ናቸው። ዜሮ የሚያደርጉት ሲባል ደግሞ ከነዚህ ውስጥ ገብተው ይህንን ሙሉን ዜሮ ሊያደርጉ የሚችሉትን መምረጥ ራሽናል ዜሮ መምረጥ ይባላል ማለት ነው። ይህም በዚህ መልኩ ነው የምትሰሩት። ከዛ የመጨረሻው ጥያቄ ስኬች ማድረግ ነው ግራፍ። ግራፍ ደግሞ ስኬች ለማድረግ የሚያስፈልገን ነገር ምንድን ነው? ይሄ ነው። ለምሳሌ ኮኦርዲኔት ፕሌናችን ብንል ይሄ ኤክስ ነው፣ ይሄ ዋይ ነው አይደል? ስለዚህ ቨርቴክሳችን አሁን ኔጌቲቭ ስለሆነ ፓራቦላው ዳውንዋርድ ፓራቦላ ነው። እንደዚህ አይነት ቅርጽ እንደሚኖረው እናውቃለን። ከዛ ውጭ ደግሞ ቨርቴክሳችን የምናውቀው ማይነስ ቢ ኦቨር ቱ ኤ የቨርቴክስ ፎርሙላ ነው። ስለዚህ ቢ ስንት ናት? 5 ናት። ቱ ስንት ናት? የኤ ዋጋ ስንት ነው? ኔጌቲቭ 2 ነው ማለት ነው። ስለዚህ 5 ኦቨር ኔጌቲቭ 4 5 ለ4 ሲካፈል ደግሞ 1 ፖይንት ሰምሲንግ ነው የሚመጣው ኔጌቲቭ ማለት ነው። ስለዚህ የማን ዋጋ ነው? የሁሉ የኤክስ ዋጋ ነው። እሺ ኤክስ ነው ቨርቴክስ ሲሆን ኤክስ ስለሆነ ማለት ነው። ስለዚህ በዚህ ሳይድ ማለት ነው። በዚህ ሳይድ ኔጌቲቭ ዋን ያለችው እዚህ አካባቢ ነው። ስለዚህ እንደዚህ ይሆናል ማለት ነው። ስለዚህ በዚህ መልኩ እንሰራለን ማለት ነው።
ይቅር በሉኝ። ይሄኛውን በዚህኛው ሰው የምናደርገው እዚህ ጋር አንድ ጊዜ ይቅርታ፣ እንዲህ ነው የምናደርገው። እሺ እች ጋ ነው መነሻው የምትሆነው፣ እዚች ጋ ነው ማለት ነው። ስለዚህ ኔጌቲቭ ዋን እዚህ አካባቢ ብትሆን ያለችው 1 ፖይንት ምናምን ብትሆን ዳውንወርድ ፓራቦላ እንደዚህ ይሆናል። ይሄኛው ዋይ ሲሆን ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ነው ማለት ነው የዚህ ኤክሰርሳይዝ ቻፕተር ኤክሰርሳይዝ የሚያልቀው። ስለዚህ ቻናላችንን ሰብስክራይብ በማድረግ ሀሳብ አስተያየት በመስጠት ላይክ በማድረግ እንድታግዙን ማሳሰብ እፈልጋለሁኝ። ቴንኪው